እረሪ ነፍሴ ሆይ ለጽድቅሽ ብረሪ፣ በሰማዩ መንገድ ጸባይሽን ግሪ። ሰላም የእግዚአብሔር ቤተሰቦች እንደምን አላችሁ? እንደምን አደራችሁ? አሜን። የአምላካችን የጌታችን የመድኃኒታችን የኢየሱስ ክርስቶስ ስሙ ከአጽናፍ እስከ አጽናፍ ከፀሐይ መውጫ እስከ ፀሐይ መጥለቂያ በፍጥረት አንደበት ሁሉ የተመሰገነ ይሁን። እንደ እግዚአብሔር ፍቃድ ዛሬ በፈተና ገጠመኝ 253ኛ ተገናኝተናል። በባለፉት 3 ተከታታይ ገጠመኞቻችን የአንድ ቤተሰብ ታሪክ ነው ያቀረብኩላችሁ። በጣም ብዙ ትምህርት ተማራችሁበት ተስፋ አደርጋለሁ። የሚገርመኝ ነገር ምንድነው ገጠመኙን ለእናንተ ማቅረቤ ብቻ ሳይሆን ገጠመኙን የሚመስል ሌላ ተመሳሳይ በጣም ብዙ ገጠመኝ መምጣቱ ነው። አንዳንዶቻችሁ ቢሮ ድረስ እየመጣችሁ እንዲህ አይነት ታሪክ እኔም አለኝ ብላችሁ ታሪካችሁን ስትነግሩኝ ያስገርማል። አንዳንዶቻችሁ በፌስቡክ በቴሌግራም በተለያየ አይነት መንገድ ደውላችሁ ልታገኙ የምትሞክሩ ሰዎች በተለይ በቴሌግራም ቮይስ አስቀምጣችሁ ታሪካችሁን እንድሰማ የምታደርጉ ወንድምናቶች በጣም በጣም ነው የማመሰግነው። እግዚአብሔር ያክብራችሁ። ጆሮ አይሰማው የለ ይባላል፣ ልብ ያስቀምጠው የለ ህሊና ይችለው የለ ይባላልና ከሁሉ ግን ያገኘውን የሚለቃቅም አይምሮ ነውና አይምሮአችሁ ለልቦና ለህሊና ለጆሮ ለሁሉ ነገር ሲያቀብል የሰማችሁትን እንደ እህል ያጣራችሁ እንክርዳዱን ወደዛ ስንዴውን ወደዚህ ያረጋችሁ እንደምትሰሙ ተስፋ አደርጋለሁ። ያ ማለት በትምህርቶቻችን ውስጥ እንክርዳድ አለ ማለት ሳይሆን ለእናንተ የሚሆነውን ተወስዳላችሁ። ወይ ግሩም የሚገርም ታሪክ ነው ብላችሁ ደግሞ የምታልፉት አለ ማትይዙት። ስለዚህ ፍሬ ሐሳቡን ከገጠመኙ እንስማና የዛሬውን ማለት ነው። ዛሬ ደግሞ እስቲ እግዚአብሔር ምን ያስተምረኛል ብላችሁ ራሳችሁን አዘጋጁ። መልካም ቆይታ። የዛሬው ገጠመኝ ደግሞ በርዕሱ ላይ እንዳያችሁት ውሻ የተካተተበት የሰው ልጅም የውሻ ባህሪ የያዘበት የሚገርም ገጠመኝ ነው። ያልጠበቅነው ያላሰብነው ነገር ወደ ጆሮአችን ወደ ልባችን ሲመጣ እስቲ ቆይኛ ቤትስ እንዴት ነው ይሄ ነገር ብላችሁ እንድታስተውሉ ፈልጋለሁ። በጣም ብዙ ወንድሞች በጣም ብዙ እህቶች በመንገድ ላይ ቤተኛውን በካፌም በምን ስንገናኝ የሚነግሩኝ ምንድነው ቢያንስ አንዱ ገጠመኝ ውስጥ የሆነው ሰዓት ላይ የሆነው ደቂቃ ላይ የራሴን ህይወት አገኘዋለሁ ነው የምትሉት። ያ ነው የሚፈልገው። ይሄ መንፈሳዊ ፖድካስታችን የዛሬ 6 ዓመት አሁን 7 ዓመት ሊሞላው ነው ሲጀምር ዋና ዓላማው የሚፈልገው ህይወታችሁን እንድትዳስሱበት ስለሆነ ዛሬ ደግሞ የሚጠሉን ቤተሰቦች ከሚጠሉን ሰዎች ቤተሰቦች ውስጥ እንዴት እግዚአብሔር የኛን ትምህርት አካቶ እንዲሰሙ እንዲያዳምጡ እንዳደረጋቸው ማሳያ ነው። የሚጠሉን ስላችሁ እኛ የምናስተምረው ትምህርት የማይቀበሉ ሰዎች ማለት ነው። ገጠመኝ ውስጥ ግን እናንተም እኔም ሁላችንም በተወሰነ መልኩ ራሳችንን እናገኘዋለን ብዬ ስላሰብኩኝ አጠር አድርጌ ጠርመጠን አድርጌ በምክርም በገጠመኝም በተለያዩ ሌሎችም ወንድሞች ገጠመኝ 1 2 3 ገጠመኞችን እጨምርበታለሁ ማለት ነው። ሰዓቱ የፈጀውን ይፍጭ እንዳታቋርጡት። ምክንያቱም በ10 ደቂቃ ውስጥ ጥሩ ትምህርት ካገኛችሁ በ20 ደቂቃ ውስጥ ደግሞ ጥሩ ታገኛላችሁ። እጅግ በጣም ጥሩ እያላችሁ ሰዓቱ በረዘመ ቁጥር ነፍሳችሁን የምታዩበት ስጋችሁንም የምታስገዙበት መንፈሳዊ ህይወታችሁን የምታሳድጉበት ገነት መንግሥተ ሰማያት ለመውረስ ዘላለም ህይወትን ለማሰብ ወልዳችሁ ለመሳም ዘርታችሁ ለመቃም ሰላም ህይወት ለመኖር ብዙ ጤነኛ የሆኑ ህይወቶችን ለመኖር የሚጠቅማችሁ ነገር ታገኙበታላችሁ ብዬ ስለማስብ ነው። በድጋሚ መልካም ቆይታ። እህታችን እድሜዋ 16 ዓመት ልጅ እያለች የውሻ ስጦታ መጣላት። ስጦታው የመጣው በቅርበት ከምታውቃቸው የሴት ጓደኞቿ መካከል በትምህርት ቤትም የምታውቃቸው ጓደኞቿ መካከል ነው። እነዛ ጓደኞቿ ወደ ውጭ ሀገር ስለሚሄዱ ዲቪ ደርሷቸው በስራ ምክንያት ሙሉ ቤተሰብ አባት ልጆቹን ሰብስቦ ስለሚሄድ ሲሄዱ የሴት ጓደኞቿ ቡቺ ያንቺ ትሁን እንኪ ብለው ሰጧት። እንግዲህ እቺ ውሻ ስትሰጥ ገና ህፃን ሆና ስለሆነ እነሱ ቤት የነበረችው ተላመዱ ማለት ነው። እነዚህ እህትማማቾች ይህን ስጦታ ሲሰጧት
አብረዋት ስለተማሩና በተለያየ አይነት መንገድ ስለሚገናኙ በሰፈርም በምንም አይነት በትምህርት ቤትም ስለሚገናኙ ለስጦታው ቅርብ ናት ማለት ነው። ደስተኛ ሆና የተቀበለችው። በዛ ላይ ውሻ እንደምትፈራ ስትናገር ስለነበረ ውሻ እንዳትፈሪ ቡቺ ካንቺ ጋር ትሁን፣ ሕፃን ስለሆነች ከዚህ በኋላ ውሻ ቡቺን ስትላመጃት የውሻ ፍርሃትሽ ይጠፋልሻልና ብትረከቢንስ ብለው ይነግሯታል። እሺ ብላ ተቀብላ ነው እንግዲህ ማሳደግ የጀመረችው። ድንክ ውሻ ነች። መካከለኛ ድንክ የሚባሉ አሉ፣ በጣም ድንክ የሚባሉ አሉ። መካከለኛ ድንክ ናት እና ድምጿ በጣም የሚያደነቆረው ጎረቤትም በዚች ውሻ ድምጽ ስለሚረበሽ አዲስ ድምጽ ስትሰማ ውሻ ስለምትጮህ በጣም ግራ ተጋብተው ነበረ ከመጣች ጊዜ ጀምሮ ማለት ነው። ግን እየለመዷት ሲመጡ አንድ ዘመድ ጎረቤት መጥቶ ነበርና የውሻ ድምጽ እንዳይረብሻችሁ መሬት ላይ ጎድጎድ አድርጋችሁ ጉድጓድ ነገር ቆፍሩና ውሻ ሹልክ ብላ የምትወጣበትን ቀዳዳ ብቻ አመቻችታችሁላት ቤቱ እንዳይቀዘቅዛት የሚሞቃትን ነገር ወይም ደግሞ የሚግል አምፖል ያለበትን ሙቀት የሚፈጥር አምፖል ያለበትን ቤት ሰሩላትና ድምጿን እዛ ውስጥ ትሰማላችሁ እና እንዲህ አይነት ተሞክሮች ሞክሩ አላቸው። አይ እኮ ውጪ እኮ የምትጮኸው ጉድጓድ ውስጥ አይደለም፣ የምትጮኸው ከውጭ ነው። ስለዚህ እኛ ድምጿ ያደነቆረን ጉድጓድ ውስጥ ሆነ አይደለም። አይ ብዙ ጊዜ ውሾች የሚመች ቦታ ላይ ከተቀመጡ የሚሞቃቸው ቦታ ላይ ከተቀመጡ ወደ ውጭ አይወጡም፣ እዛ ነው የሚቀመጡት እና የሚያስደነግጥ የሆነ የሚያስፈራ ምናምን ነገር ሲመጣ ወጥተው የሚጮሁት መደበቂያ ቦታ ስለሌላቸውና መተኛ ቦታቸው ደጅ ስለሆነ ነው። እና ውሾች ብዙ ጊዜ የሚደበቁበት ቦታ የሚመች ቦታ ካላቸው ወጥተው አይሉም፣ አይጮሁም። የውሻ የመጀመሪያው የጩኸቱ ምልክቱ ፈሪነቱን ለማሳየት ነው። ፍርሃት ስላለበት እየጮኸ ሽንቱን ይለቃል፣ እየጮኸ ይሸሻል፣ እየጮኸ ጠላቱን በድምፁ ለማባረር ይሞክራል ብሎ የውሻ ባህሪ ነግሯታል። ሌላው ሁለተኛ የውሻ ባህሪ ደግሞ እንግዲህ ከነገሩኝ አንጻር ነው እነሱ የውሻ ባህሪ ደግሞ ሲጮህ ምግቤን አምጡ ወይም ደግሞ ትኩረት ስጡኝ፣ እዩኝ፣ አጫውቱኝ አይነት ነገር ነውና ሁለት አይነት ነገር ነው ነግሯት በጣም ገብቷት እሺ አመሰግናለሁ ብላ ጉድጓድ ቆፍራ ከቤታቸው ጎን አጠገብ ማለት ነው በስፖንጅ ዙሪያው ታጠረ፣ ልክ እንደ ሳውንድ ስቱዲዮ ማለት ነው። በሚሞቅ አምፖል ይሄ 60 ሻማ 40 ሻማ የምንለውን አምፖል ከተቱላት። በቃ እውነትም በትክክል ምንም ኮሽታ እንኳን ብትሰማ ከተኛች ነው እንቅልፍ ወደ ውጭ ወጣ እንኳን አትረብሽም እና ለሊት ሰላም ሆኖ ቡቺ ሞተች እንደ እስኪሉ ድረስ ማለት ነው። የእናንተው ዘመድ እኮ ነው የነገረን ብለው ይነግሯታል። ይሄ ዝም ብሎ ከላይ 5 ደቂቃ ያክል እንደ ዳሰሳ ነው። እሺ ምነግራችሁ ቀለል አድርጌ ነገሩን እንዴት አድርጋ እንደተቀበለችው ለማሳየት ያክል ነው። ወደ ዋናው ነገር ስንመጣ ግን ራሷ ሚጣ ልጅቷ ማለት ነው። ሚጣ ስላችሁ እንግዲህ 16 ዓመቷ ስለሆነ ነው። ከፍ ስትል ያው እንግዲህ ልጅቷ እያልኩኝ ይወጣለሁና ሚጣ በዛ ቤት ውስጥ ብቸኛ ናት። ሌላ ልጅ የለም። ከውሻዋ ጋር የምትላፋው ሙሉ ቀን ስትጫወት ነው የምትለው። ትምህርት ቤት ሄዳ ስትመጣ ምንም ስትል እንደዛ ነው የምትሆነውና ባህሪዋ እየተቀየረ መጣ። የውሻ አይነቶችም አሉ ይባላል። ቁጡ ውሾች አሉ፣ ቁጣቸው ማሳየት የሚፈልጉ ውሾች አሉ፣ ፈሪ ውሾች አሉ። እና ደግሞ ስጋ በምትሰጧቸው ሰዓት ውሾች ስጋውን ስትወስዱባቸው ብለው ከጮሁ እና ለመባላት ለመናከስ ከሞከሩ አልተላመዳችሁም ወይም ደግሞ የውሻው ዝርያ ይለያል ማለት ነው። ተኩላዊ ዝርያ ያለበት ወይም ደግሞ የበላይ ለመሆን ራሱን ለማስከበር ጥረት የሚያደርግበት መንገድ ነው። ፈሪ ውሻ ከሆነ ግን ስጋ ስትሰጡትም ያለ እየሸሸ ስትሰጡት ብልት አድርጎ ይሸሻል። ለምዷችሁም እንኳን ቢሆን ትንሽ ቆጣ ብላችሁ ስትናገሩት ሽምቅቅ ብሎ ጥግ ይይዛል። ስጋውን ስትወስዱበትም አምጣ ብሎ እንደዚህ አይጮህም ማለት ነው። እና ይሄ አይነት ውሻ ባህሪዎችን ልጅቷ ብታቅም ግን ሞር በብዛት ኃይለኛ ውሻ ነው። በሰፈራችን ውስጥም በየትኛውም ቦታ ላይ ያሉት አብዛኞቹ ውሾች ኃይለኞች ውሾች ናቸው። ሰው ሲመጣ ለመናከስ ለመሮጥ ይሞክራሉ፣ ለመሸሽ ይሞክራሉ። የዚች ልጅ ውሻ ደግሞ ከነዚህ ውሾች ይብሳል ማለት ነው። ይብሳልና ለማዝናናት እንዲጸዳዳ ሽንት እንዲሻና ምናምን በሰንሰለት አስራ ወደ ውጭ ስታወጣ እንኳን ከሰፈር ውሾች ጋር በጣም ነው የምትጮኸው እና ውሾች ይፈሯታል በድምጿ። ድንክ ናት እንግዲህ አስቡ። በጣም ነው የሚፈሯት። ምን መጣችብን ብለው ነው የሚንከባለል ስትራቸው ነው የሚመስለው። ስትራቸው ማለት
የጨርቅ ሞሪያ ጨርቅ ታውቃላችሁ ስትራቸው እሱ ነው የምትመስለው። በጣም ጸጉራም ናት እና አይኗን ለማየት እንዲመቻት ከርክማላት ነው አይኗን የምታሳየው። አሁን ስለ ውሻ እየተረኩላችሁ አይደለም፣ በዛ ውስጥ ብዙ ጉድ ስላለ ነው። በጣም ብዙ ችግሮች አሉ። ልጅቷ ውሻዋን ከተቀበለች ጊዜ ጀምሮ ባህሪዋም የጓደኞቿን ባህሪ ሳይሆን የውሻ ባህሪ ነው የያዘችው። ለምሳሌ ሞር በብዛት የምትላፋው የምትጫወተው ከሷ ጋር ስለሆነ እናቷ ስትቆጣት አባቷ ሲቆጣት እኩል ነው የምትጮኸው። ምን አልኩ ታዲያ እኔ ምን ላድርግ ታዲያ እኔ ታዲያ ከትምህርት ቤት የመጣሁት በዚህ ሰዓት ነው ምናምን ብላ ትጮኻለች እና አብራ ውሻዋ ስላለች ይሄ ምንድነው አትቆጡብኝ ነው ጓደኛዋ አድርጋ ስለያዘቻት። ልክ እናትየዋ ልጃቸውን ሲስሟት ይቅርታ በቃ ብለው ሲስሟት ውሻዋ ጸጥ ትላለች፣ ሲቆጧት ደግሞ አብራ ትጮኻለች እና ልጅቷ ስትቆጣና ስትናገር ውሻዋም አብራ ነው የምትቆጣው። ተመሳሳይ የሆነ ሲተኙ አብረው ነው የሚተኙት። ሌላ ቦታ የትም ልትሄድ አትችልም። ምን አስለምዳታለች? ሽንት ቤት መጸዳዳት አስለምዳታለች። ሽንት በቃ በአጠቃላይ ውሻዋ ስርዓት ታውቃለች፣ ግን ኃይለኛ ናት። ስጋዋን እንደዛ እንኳን አስለምዳት ስጋዋን ከወሰደችባት እሪ ነው የምትለው። እንዲህ እንኳን እጇን ነው የምትነክሳት። ያ ማለት በምግቧ አትደራደርም ማለት ነው። የሚገርም ነው። ከልጅነት ጀምሮ አብረው አድገው እንኳን ያን ያክል አለመደቻትም ማለት ነውና ግን በጣም ትወዳታለች፣ ታዝንላታለች፣ ትቀርባታለች። ምናልባት የጎደላት ነገር አለ ብላ ስለምታስብ አናድጃት ነው ብላ ስለምታስብ ነው እንጂ ስላለመደችኝ ነው የተለየ ዝርያ ስለሆነች ነው ብላ አታስብም። ይሄን እንደ አንድ ውሰዱት። በቃ ልጅቷ ከውሻ ጋር በተገናኘ የሆነ ባህሪ ይዛለች። በህልሟ የምትመለከተው ውሻ ነው የምታየው። ውሻ ግን ትልቅ ግዙፍ የሚያስፈራ የወታደሮች ሀሺሽ ምናምን አካባቢ ላይ የተቀበረ ነገር የሚያወጡ የፖሊስ ውሾች ምናምን ነው የምታየው። እና ለምንድን ነው እኔም ወደው ከራሴ ውሻ ጋር ነው የማየው ግን እንዲህ ነው ብላ ዲያሪያው ላይ ተጽፋለች። እግሩ ረጅም የሆነ ጥቁርና ቀይ የተቀላቀለበት የሚያስፈራ ጆሮ ረጅም የሆነ ውሻ አያለው እና ያስፈራል። ወደ እኔ ሲሮጥ አየሁት፣ ጮህብኝ። አንዳንዴ ነጭ ውሻ ያለው፣ አንዳንድ ጊዜ ደግሞ ጥቁር ውሻ ያለው ምናምን ብላ በተለያየ ጊዜ የምታያቸው ነገሮች ትጽፋለች። ይሄ አጀንዳዋ ላይ የምትጽፋቸው ነገሮች በብዛት ውሏ ከውሻ ጋር ስለሆነ ኢቭን ትምህርት ቤት ራሱ ውላ እንኳን የገጠማትን ነገር ስትጽፍ መጨረሻ ላይ ቡቺዬ ናፍቆኝ ትምህርት ቤት ክላስ ቀጥቼ መጣሁ ብላ ትጽፋለች። ከጓደኞች ጋር ስጣላ ቡቺዬ በኖርችልኝ፣ ቡቺ ብትኖር ኖሮ ትቦጫጭቅልኝ ነበረ፣ ጓደኞቼ ዛሬ በጣም አናደውኛል ብቻዬን በመሄዴ ነው ምናምን ብላ ውሻዋን በሆነ ነገር ትከታታለች ጽሁፉ ላይ ማለት ነው። ይሄ እንግዲህ ዲያሪው ላይ ያገኘሁት ነገር ነው እና ምንድነው እንደ ወንድምና እንደ ቤተሰብ ነው ያየቻት ማለት ነው። ሌላ ቤተሰብ ስለሌለ ምንድነው ምክንያቱ? ወንድም ነበራት፣ እህት ነበራት ማለት ባይቻልም በተወለደ በአንደኛው ቀን ነው ያረፈው። 24 ሰዓት ውስጥ ነው ያረፈችው እህቷ። ወንድሟ ደግሞ በተወለደ በአራተኛ ዓመቱ ላይ ገላውን በሚታጠብበት ሰዓት ነው እንደዚህ ምናምን ብርድ መጥቶት ለአንድ ሳምንት ያክል ታሞ ሞተ ነው የሚሉት። እና ዞሮ ዞሮ ይቺ ልጅ አንድ ለእናቷ ነች። በማደግ ነው ታዲያ፣ በመወለድ አይደለም፣ በማደግ አንድ ለእናቷ ነች። የውሻዋና የልጅቷን ግንኙነት እዚህ ጋር ገታ ላድርገውና ሌላ ደግሞ በዛ ቤተሰብ ውስጥ ያለውን ነገር ልናገር። አባቷ የእኛን ትምህርት ከሚቃወሙ ሰዎች ጋር ቤተሰብ ነው ብቻ ሳይሆን በጣም ክሎዝድ ነው። በሀብት ደረጃ በጣም የታወቁ ስለሆኑ ያ ማህበር ወይም ደግሞ መንፈሳዊ ማህበር የሚባለው ማለት ነው ገንዘብን በሚቸገርበት ሰዓት ለአንዳንድ ጉዳዮች ምናምን ባዛር ወይም የተለያዩ ፕሮግራሞች ሲዘጋጁ፣ ጉባኤዎች ሲዘጋጁ ገንዘብ ፈንድ በማድረግ የታወቀ ሰው ነው። በጣም ኤክሰስ የሆኑ ገንዘቦች ያሏቸው በጣም በቅምጥል ህይወት ውስጥ ያደጉ ሰዎች ስለሆኑ ገንዘብ አይቸግራቸውም። የሚቸገሩት እነሱ ምንድነው ቤተሰብ፣ በቃ ዘመድ፣ ጓደኛ ምናምን ነገር ትንሽ በዚህ ይቸገራሉ። እንግዲህ ይመስለኛል ከውጭ መተው ነው እዚህ መኖር የጀመሩት። ብዙ የሚያውቁት ሰው የለም። መተው ከተዋወቋቸው ሰዎች በስተቀር ስጋ ዘመድ የሚባል እዚህ አካባቢ የላቸውም፣ ኢትዮጵያ አዲስ አበባ ውስጥ ማለት ነው። እና እንዳለን የሚሉት ጉባኤ እዛ ሄደው ጉባኤ መካፈል ነው። እዛ ጉባኤ ላይ ደግሞ ስለኛ መጥፎ ነገር ሲወራ ነው የሚሰሙትና ሞር ልጅቷን ግን በተለያዩ መምህራን ተመክራ ነበር። ምንድነው የምትመከረው? አባትየው አንድ ቀን ወደ ክፍላት ሲገባ ማስተርቤሽን ስታደርግ አገኛት።
በጣም ተናደደባት፣ መታት። ግን ይቅርታ አላት ደግሞ መልሶ እንደገና። አባዬ እኔ እኮ መጥፎ እንደሆነ አላውቅም ነበረ ያለችው። እኔ ይሄ ነገር መጥፎ እንደሆነ አላውቅም ነበረ። ይሄ ነገር እንዴት ነው ማቆም የምንችለው? መላ ፍጠሩ እያለ እናት ሚስትየዋ ላይ ይጮህባታል። ሚስትየዋ ደግሞ እና ሚስቱ ማለት ነው ወይም እና የልጅቷ እናት ማለት ደግሞ እንጸልይላት እንግዲህ አባቶች መተው ያጥምቋት እንጂ ሌላ ምን እናደርጋለን? ምንም ለውጥ የለም። አባቶች መተው ያጥምቋት ተብሎ ቤት መተው እንዲያጠምቋትም በጥምቀት ቦታ ወስደው ቢያሰምቋትም ምንም ለውጥ የለምና ከላፕቶፕ ከሞባይል አትለይም። እንኳን እሷ ቡቺ ራሷ ወይም ቡሻዋ ዩቲዩብ አውቃ የውሻ ቪዲዮ ለ1 ደቂቃ 2 ደቂቃ ቪዲዮችን ከከፈተችላት በኋላ ነው የራሷን ፕሮግራም የምታየው በላፕቶፕ በታብሌት ማለት ነው። እና ከቤት አትወጣም። ከወጣችን መናፈሻ ላይ ነው። ክረምት ሲሆን ቤት ነው የምትውለው። ደጅ እንድትሆን ተብሎ ዳስ ተሰርቶላታል። ለልጃቸው ብዙ ቅምጥል ነገር አድርገውላታል። እና እድሜዋ ከፍ እያለ 19 ዓመት ምናምን ደረሰች። እንግዲህ እንደዛም ሆና ከውሻ ጋር አብራ ማለት ነው 20 ዓመት ገባች። ትምህርቷን ጨረሰች። 12 ተመርቃ ከዛ ዩኒቨርሲቲ ሄዳ እንድትማር እድል ቢመቻችላትም አይ እዚህ በዩኒቲ ዩኒቨርሲቲ ነው መማር ያለባት። ያው ዩኒቲ ዩኒቨርሲቲ ክፍያው ከፍ ያለ ነው፣ የሀብታም ልጆች ናቸው እዛ የሚማሩት ምናምን ተብሎ ስለሚታሰብ ሀብታሞች ልጆቻቸውን ሌላ ቦታ አይልኩም፣ እዛ ነው ሄደው የሚማሩት ነው የሚባለውና በዛ ደረጃ እንደ ዩኒቲ ዩኒቨርሲቲ ያሉ ደግሞ ሌሎችም ደና የሚባሉ ኮሌጆች አሉ። ደና ስላችሁ በሀብት ደረጃ ነው የምላችሁ። ደና የሚባሉ ትምህርት ቤቶች ጋር ወስደው አስመዝግበዋት ከአንድም 2-3 ጊዜ ሞክራ ምንም ልትላመድ አልቻለችም። ከሰዎች ጋር ትጣላለች። ባህሪዋ ጥሩ አይደለም። አግሬሲቭ ናት፣ ቁጡ ናት። ከሰው ጋር የሚያስጠጋ ባህሪ የላትም እና ከቤት አትወጣም የሚባለው ነገር ነው ግራ ይገባቸው። ወጥተሽ ከሰፈር ልጆች ጋር ተላመጅ ይሏታል። አልተሰማ ስትላቸው እስቲ ሰፈር ውስጥ በጸባይዋ ጥሩ የሆነች ሰንበት ትምህርት ቤት የምታገለግል ቤተክርስቲያን የምትመላለስ አንዲት ሴት ልጅ ትምጣና ታጫውታት አብራት ትሁን ተባለ። ከዛ መጣች። ግን ከውጭ ጋር ሊስማሙ አልቻሉም። ሁለቱ በሚጫወቱበት ሰዓት ውሻዋ መሀል ገብታ አው ትላለች። እኔን አጫውቺኝ እና ልጅቷን ጨርቋን ቀሚሷን ጎትታ ወደ ውጭ ወደ በር ታወጣታለች። ውጪ ትላታለች። እና በፍጹም ውሻዋ ልጅቷን አልወደደቻትም። ጎትታታለች። እና ልጅቷ ደግሞ ጨዋታ እየመሰላት ታይ ውጪ ማምስት ጊዜ አንድ ቀን ነከሰቻት። እንዴ ብላ ደንግጣ እጇን አሳክመዋት ቀረች ከዛ ቤት እና አልለመደቻትም ተባለ። ግን ልጅቷ ደግሞ በተወሰነ መልኩ ልጅቷን ወደደቻት። እቺ እዚህ ሜጣ ማለት ነው አድጋ ያቺን ሰንበት ተማሪዋን አገልጋይዋን ማለት ነው ወደደቻት። እና አንዳንዴ ቡቺ ቤት ውስጥ እያለች ጥላት ትወጣለች እና እዛ ልጅቷ ቤት መሄድ ጀመረች። እናትና አባት በሌሉበት ሰዓት እንግዲህ ቡቺ ከነከሰችሽ ምን ይደረጋል? እኔ ቤት ከመጣሽ ወይ አስራት አለው መታሰር አልለመደችም። ግን ቤቷ አስገብቼባት ቆልፍባታለሁ ብላ እየቆለፈችባትም እየጮኸችባቸውም ግቢውን ቀውጥ እያደረገችውም ቢሆን የተወሰነ ሰዓት ተጫውቶ ትሄዳለች ልጅቷ። እና በዚህ መካከል ግን ሰንበት ትምህርት ቤት ውስጥ ብዙ ጓደኞች ስላሏት ቤት ይመጣሉ። ጓደኞቿ ቤት ሲመጡ ሲቀራረቡ ምን ሲሉ ጓደኞቼን ተዋወቂያቸው፣ እዚህ የምታዩት G+3 ቤት ውስጥ የምትኖረው ልጅ ነች፣ ያቺ የነገርኳችሁ ልጅ ማለት ነው። ከቤት ወጣ የማታውቀው ጓደኛ የሌላት ልጅ ነች እና ጓደኛ እንሆናት ብላ ስትል እሺ ችግር የለውም ብለው ተዋወቋት። አንድ ወንድና 4 ሴቶች ናቸው። ሰንበት ተማሪው ሰፈሩ እዛ ስለሆነ ሲሄዱ አንድ ላይ ነው የሚሄዱት እና አንድ ወንድ ነው ያለው። ከዛ እየተቀራረቡ ሰንበት ትምህርት ቤት ይዘዋት ይሄዳሉ። ወረብ ሲወርቡ ሲያጠኑ ነጠላ ለብሳ ቁጭ ትላለች እና በጣም ረጅም ጊዜ ቁጭ ብላ የምታዳምጥ ልጅ ሆነች እና እኔም መመዝገብ እፈልጋለሁ፣ ጉባኤ ማዳመጥ እፈልጋለሁ ብላ ስትል አባቷ በጣም ደስ እያለው መጣ፣ እየወደደው መጣ። ግን ስትገባ ወደ ቤት ትነክሳታለች ውሻዋ እና በቃ አበሳጭቻታለሁ ወይ እኔን አፍቃኝ ነው ምናምን ብላ ነው የምታስበውና በቃ አው ያልሽ እየዞረች በቃ ፊት ለፊት ጸጥ ብላ እንኳን ምግብ ሰጣት እንኳን በቃ የምትጮኸው ጩኸት የሚያስጠላ ጩኸት ነው፣ የቁጣ ጩኸት ነው። እንግዲህ ድንኩሻ ድምጿ በጣም ቀጭን ነው ታውቃላችሁ አይደለም? እኔ ላወጣው አልችልም ይሄን ድምጽ። አሁን ራሱ በማውጣት ይስቃችሁብኛል አይደለም? ቪዲዮውን ብትመለከቱት በጣም ነው የሚያስደነግጣችሁ። ቀጭን ድምጽ ነው ግን የሚያስጠላ ፊት ነው ያላት። ጭምድድ ያለ የውሻ ስትቆጣ የላይኛው ይሄ አካባቢ ላይ በጣም የምታስጠላ ነው የሚሆነው። በቪዲዮ ለማሳየት እሞክራለሁ አንዳንድ ነገሮችን እንደምትመለከቱት ማለት ነው። ያንን ባህሪ ታይባታለች እና አንዳንድ ቀን በቃ ቤት መሆን አለብኝ ብላ ቤት ትሆንላታለች። ግን ቤትም ሆና ሊስማሙ አልቻሉም ከቡቺ ጋር። ይባስ ብለው እንደውም ከቤት ሰራተኛዋ ጋራ በጣም ውሻዋና የቤት ሰራተኛዋ ተቀራረቡ ማለት ነው። እና ውሻ ምግብ የምትወረውርላት ውሃ የምትሰጣት እሷ ስለሆነች መስሏት
ወደ አንቺ ቀርባለች በጣም ጥሩ በቃ ለማንኛውም ቡቺ ትንሽ ጥቃት እያደረሰችብኝ ስለሆነ ወይ መታሰር አለባት ወይ ደግሞ ምን እንደሚሆን አላቅም ብቻ እንጃ ግራ ገብቶኛል ብላ ለእናትና ለአባቷ ስትናገር አንቺ ነሻ በቤት ውስጥ አስለምደሻት ከዛ በኋላ ስትወጪ ደግሞ ወይ ዘሻት ሂጅ አለቻት። ቤተክርስቲያን ውሻ ተይዞ አይኬድም። ቤተክርስቲያን ሄድሽን ወደነዋል ግን በተቻለሽ መጠን ብዙ ከውሻ ጋር አታሳልፊ እንትን አስለምጃት በዚሁ ትልመደው ራቅ ማለትሽን ትልመደው ብለው ይላመዳሉና ከቤተክርስቲያን ሲመለሱ አንደኛዋ ሰንበት ተማሪ በኤርፎን እያዳመጠች ነው እና ሌሎቹ ይጮታሉ። እሷ ከኛ ጋር ትጮትም ለምንድን ነው ስንመጣ ሁሉ ጊዜ ዝም ብላ ኤርፎን እያዳመጠች ነው። እሷ እባክሽ የምታዳምጠው ትምህርት ራሱ ግራ የገባው ትምህርት ነው ትላታለች። የምን ትምህርት እና ታዲያ አንድ ሰፈር ስለሆነ ነው አብረን የምንሄደው የምንመጣው እንጂ ከኛ ጋር ሙሉ አይገጥም እባክሽ ታያት እሷን። እኛ እንዲያውም ልንሄድ ስንል ወደ ከቤተ ክርስቲያንም ወደ ቤተ ክርስቲያን ልንሄድ ስንል ያው ስለምታየን አብረን እንምጣ ስለምትለን ነው እንጂ አንፈልጋትም ይላሉ። እንደዚህማ አይባልም ቤተ ክርስቲያን እያገለገላችሁ እንደዚህ አትባባሉ ብላ ልጅቷ ለመምከር ትሞክራለች። አይ አልገባሽም አንቺ ብዙ ጊዜ ተጨቃጭቀን አትሰማም ምንድነው የሚያጨቃጭቃችሁ እያሉ ያወራሉ። ከኢዩ የምታዳምጠው ነው የሚለፈልፈው እንትላለች። ቀሲስ ሄኖክን እኮ ነው። ከዛ የቀሲስ ሄኖክን የመምህር ግርማን ምናምን ቪዲዮ ነው የምታየው ሰንበት ተማሪዋ። ከዛ እነዚህን ቪዲዮዎች ስትመለከት ቄሶች አይደሉ እንዴ ቪዲዮ ላይ የማይውቁ አይደለም ቄሶች አይደሉ ማጭበርባሪዎች ናቸው እባክሽ እንዴ ምንድነው ማጭበርባሪዎች ማለት አልገባ ጭራሽ አይታጣቅም ሰምታም አታውቅምና በኋላ ምንድነው ልጅቷ በቤት ከገባች በኋላ ውሎ እንዴት ነው ሲላት አሪፍ ነው ቆንጆ ነው ለማንኛውም ብዙ ጓደኞች አሉኝ ከአንዷ ልጅ በስተቀር አለች። ምን ሆነች እሷ አሰ ጊዜ አይ ዶንት ኖ አብራት መጣለች ትሄዳለች ግን በኤርፎን የምታዳምጠው ነገር አላት። ምንድነው ብዬ ስጠይቃቸው የተሳሳተ ትምህርት ነው የምታዳምጠው አሉኝ። ግን ቄስ ነው የማየው እዛ ቪዲዮ ላይ የተሳሳተ ትምህርት ነው የምታዳምጠው ከኛ ጋር ሙሉ አይገጥምም አንፈልጋትም ተጨቃጭቀን ተከራክረን አልሰማ ብላናለች ምናምን አሉኝ ትላለች። ምንድነው ጴንጤ ምናምን መናፍቅ ናት ቲክቶክ ነው የምታየው አላት። አይደለም ቄሶች ናቸው እንደዚህ መቁጠሪያ ይዘው ብቻ እንደዚህ ይማታሉ። ሰው ጊዜ አሉ ደነገጡ። ጭራሽ እንደሱ አይነት ትምህርት የምታዳምጥ ከእናንተ ጋር አለች በይ ጭራሽ እንደደሱ ከሆነ እንዳትገናኝ እንዲያውም በቃ ጓደኛ ቀንሺ ከአንዷ ልጅ ጋር ብቻ ጓደኛዎች አይ ልጅቷ እኮ ከኛ ጋር ጭራሽ አታወራም ሙሉ አይገጥምም አደራሽን በፍጹም ከሷ ጋር እንዳትገናኝ ይሏታል። እሺ ነው ባን ግን ልጅቷ ቀለላገው ግን ምንድነው አለቻቸው። እንዴ እነሱ እኮ ማለት እንደዚህ ነው ምናምን ብለው በተወሰነ መልኩ ነገሯትና አይ እንደዛ እኮ ነው ምን ያደርግልኛል አለች። አሁን ይሄንን በመጀመሪያ ጊዜ የሰማችበት ቀን ስለሆነ ጧት ቅዳሜ ነበርና አርብ ማታ ነበር ይሄን የነገረቻቸው። ቅዳሜ ጧት ሲነጋ ቅዳሜ ጧት ነበርና ማዕከላውያን የሚባል ፕሮግራም ምናምን ላይ ህፃናትን እንደዚህ ስናስተምር ምን ስንል ነይ እስቲ ዛሬ ጥሩ ፕሮግራም አላቸው ልዩ ፕሮግራም አላቸውና ድራማ ምናምን ስነ ጽሁፍ ያሰለጠናቸው ልጆች በተሽ ታያለሽ አለቻት። እሺ ብለው ሲወጡ ለለባብስ ብላ ስትል ቀድመዋት ሄዱና እኛ በቃ እዛ ልጆች እየጠበቁ ነው መርሃ ግብር ሰዓት ስለደረሰብን ቶሎ ብለሽ ነይ አሏት። ከዛ ጥለውኝ ሄዱ ብላ ስትወጣ ማንን ታገኛለች? እቺን ልጅ የኛን ትምህርት የምታዳምጠውን ስታገኛት ደግሞ የኔን ትምህርት እየሰማች ነው። መጀመሪያ የነማንን ትምህርት ነበር ያየችው? የነ ቀሲስ ሄኖክን የነ መምህር ግርማን ነበረ። ከዛ ትናንትና ስታዳምጪው የነበረው ትምህርት ነው አለቻት። አዎ ግን ይሄ ሌላ ልጅ ነው፣ ይሄ ደግሞ ገጠመኝ ይባላል። ብዙ የህይወት ተሞክሮች አሉ። ግን እነሱ እንዲያውም እንደሚያወሩት ከሆነ እናትና አባቴም ጠይቂያቸው ትምህርቱ የተሳሳተ ነው፣ ጥሩ ትምህርት አይደለም እያሉ ነበርና ለምን የተሳሳተ ነገር ታዳምጫለሽ? ምን ያደርግልሻል ስትላ ጊዜ አይደለም ውስጣቸው ያለው መንፈስ ነው ማይወደው ችግር አለባቸው። እሷ ለምሳሌ ያቺኛው መጀመሪያ ስትጨቃጨቀኝ ያይሻት ልጅ እናቷ ጨሌ ታመልካለች። አባቷ ደግሞ ቤት ውስጥ ቡና ካልተፈላ በፍጹም አይኑ አይገለጥለትም። ችግር አለባቸው ብቻ። ያቺኛው የምታያት ደግሞ ቤተሰባቸው ውስጥ ኃይለኛ ታላቅ ወንድማቸው ይሁን አጎታቸው አላቅም ኃይለኛ ደብተራ ነው፣ ርኩሳን መናፍስትን ያመልካሉ ምናምን ብላ ስትነግራት አለች ማንን ትመን? ለዚህ ነው ትምህርቱን የማይሰሙት። ይሄን ትምህርት ብትሰሚው ሰይጣንን እንዴት አድርገን መከላከል እንዳለብን እኛ ውስጥ ያለው ሰይጣን እንዴት አድርጎ እንደሚሸነፍ ምንማርበት ትምህርት ነው አለች። ሰይጣን አለ እንደኛ ውስጥ አለች። ታዲያ የት ነው የሚቀመጠው? ስለ ጊዜ እንጃ ብቻ ሰይጣን እንደዚህ ሲጠሩት የሚመጣ ብቻ እንደሆነ ነው የማውቀው አለቻት። አይደለም አሁን ለምሳሌ አንቺ ሰይጣን አለብሽ አለቻት። እንዴ በእናትሽ አታስደንግጪኝ በቃ ሂጂ ብቻሽን አለቻት። ግድ የለሽም የምነግርሽን
ዝም ብለሽ ስሚኝና እያወራን እንሄድና ከዚህ በኋላ ትምህርቴ ካልጣመሽ እግርሽ ስር ወድቄ ይቅርታ አድርጊልኝ ብዬ ከዛ ሁለተኛ አጠገብሽ አልጠጋም፣ እነሱም ጋር አልጠጋም፣ ብቻዬን ነው የምሄደው አለቻት። እሺ በቃ የሚያስፈራ ነገር አትንገሪኝ አለቻት። ወደሽ መስማት የሚገባሽ ነገር ስለሆነ ግድ የለሽም ስሚ አለቻት። እሺ ምን አይነት ሰይጣን ያለብኝ? ለምንድን ነው ሰይጣን የሚኖርብኝ? ምን አርጌ? እኔ ምን መጥፎ ቦታ አልሄድኩኝ አለች። መጥፎ ቦታ ስለሄድን ሳይሆን እናንተ ቤት ውስጥ ለምሳሌ አንቺ ብቻሽን ነው የምትኖሪው፣ ከቤት ወጥተሽ አታውቂም። ስትጮሂ ስትቆጪ እንሰማሻለን። ውሻዋና አንቺ እኩል ነው የምትጮሁት፣ ተመሳሳይ ባህሪ ያላችሁ እና ማን ብላ ነገረቻት። እና ታዲያ ምን ችግር አለው? አይ ብቻሽን ስለሆነ የምትኖሪው ችግር አለ። አሁን አንቺ እውነት ጣትሽን እጅሽን ወደ ብልትሽ አትከችም? ብቻዋን የምትኖር ሴት እኮ እንደዚህ ነው የምታረገው። ሞባይል ከእጅሽ አይጠፋም። የቅብጥል ልጅ ነሽ፣ ሀብታም ልጅ ነሽ ምናምን ስትላት ጊዜ ደነገጠች። እና እሱ ሰይጣን ነው እንዴ አለች። አዎ እንዴ ምን ነው ካህናቶች መጥተው እናንተ ቤት ያጠምቁሽ አልነበረ እንዴ? እኔ እኮ ሰምቻለሁ እኮ አለቻት። ሰምተሻል እንዴ? ታዲያ እኮ መጥተው ጸበል የሚረጩኝ እኮ ጸሎት ሊያደርጉ በሚመጡበት ቀን ነው እንጂ ይሄ እንደዚህ ችግር እንዳለብኝ አልተነገረኝም። እናትና አባትሽ አልነገሩሽም እንጂ አባትሽ አልተቆጣሽም እንደዚህ ስታረጊ? አዎ። አንቺ ግን ከየት ሰማሽ አለቻት። አይ ወሬ መች ይደበቃል። እናትሽ መፍትሄ ፍለጋ ትወጣና መንደር ላይ ሱኩ ትላለች። አባትሽ ደግሞ ይሄን ትምህርት አይወድም አይደል አለቻት። አዎ አባትሽ ጥሩ መንፈሳዊ ሰው ነው፣ ሃይማኖቱን የሚወድ ቤተክርስቲያንን የሚወድ መልካም ሰው ነው። ግን ያልገባውን ነገር እንዲገባው ለማድረግ መሞከር እንጂ ሳይሰማ አንድ ነገር ሳያዳምጥ እንደው ዝም ብሎ መጥላት አልነበረበትም። ለማንኛውም እኔን አመንሽኝም አላመንሽኝም ውስጥሽ አይነ ጥላ የሚባል መንፈስ አለ፣ ቡዳ የሚባል ነገር አለ። ቡዳ ደግሞ ስለበላሽ ከቤት ስለማትወጪ በቃ የኔ ናት ብሎ ያሰበ ከቤት እንዳትወጪ የዘጋጋብሻል። ቡዳው ከሰው ይምጣ ከእናትሽ ከቤተሰቡሽ ይሁን አይታወቅም። ግን ማንም እንዲያይሽ የማይፈልግ ተደብቀሽ እንድትኖሪ ከትምህርት ቤት ቤት ከቤት ትምህርት ቤት ብቻ ሌላ ቦታ እንዳትሄጂ አሁን ራሱ እንዴት መውጣት እንደተፈቀደልሽ አላቅም አለቻት። ይሄ ሁሉ የኔ ብቻ ናት ብሎ የሚያስብ በውስጥሽ የሆነ መንፈስ አለ ስትላት፣ የሆነ ፊልም ላይ ግን እንደዚህ ነገር አይቻለሁ እና እሱ ታዲያ ኢትዮጵያ ውስጥ አለ እንዴ አለቻት። አይ በቃ እምልሽን ስሚ፣ ለማንኛውም ካጠፋው ይቅርታ፣ ካስቀየምኩሽ ካስደነገጥኩሽ ይቅርታ ስትላት፣ ትምህርቱ ግን ከባድ ነው አለቻት። ዝም ብሎ ፈታ አድርጎ ዘና አድርጎ የሚያስተምርሽ ነው። ቴሌግራም ላይ ሼር አደርግልሻለሁ ስልክሽን ስጭኝ አለቻት። ተቀያየሩ ስልክ። ማታ 3 ሰዓት ደወለችላትና አዳምጪው ስትላት፣ አሁን ማታ ስለሆነ ስለ መንፈስ ማዳመጥ አልፈልግም አለች። አባታችን ብለሽ መጸለይ ትችያለሽ? አዎ። ከፊት ለፊትሽ ስዕል አለ አይደል አለቻት። አዎ። ከፊት ለፊትሽ ስዕል አለ አይደል አለቻት። አዎ። ስለዚህ አባታችን ብለሽ ጀምሪና ትምህርቱን አዳምጪ፣ ስትጨርሽም አባታችን ብለሽ ጨርሰሽ ተኚ፣ ምንም አትሆኝም አለቻት። እሺ ብላ የላከችላትን አዳመጠች። ጠዋት ሲነጋ በቃ በሚገርም መልኩ ነው ተንደርድራ ከቤት እናትና አባቷ የሉም ወጥተዋል ማለት ነው። ተንደርድራ በሩን ከፍታ እሁድ ጠዋት ነው አስቡት። ቅዳሜ ጠዋት ነው ይሄን ያወሩት። እሁድ ጠዋት ደግሞ ቤተክርስቲያን እንሂድ ልትላት ስትሄድ የለችም። እንትና የለችም ብላ ስትል ጊዜ የለችም ቤተክርስቲያን ሄዳለች። ወይ አብረን እንድንሄድ ነበር። ወይ የሚጣይ ረፈደ እኮ አሁን ስለረፈደ አሁን መምጫዋ ነው እኮ ነው እንዴ? አላወኩኝም። ያው ቅዳሴ የሚወጣበት ነው የሚገባበት ሰዓት ብዙም አታውቀውም። እና እውነትም አናግራቸው ስትመለስ ነጠላ ለብሳ ስትመጣ አየቻት ፊት ለፊት። እንቅልፍ እኮ ይዞሻል ብዬ ነው እንጂ ልደውልሽ ነበር እንሂድ ልልሽ ነበር አለቻት። አይ እንቅልፍ በጣም በቃ ናፍቆኝ ነበረ። በጣም ጠዋ ያለ እንቅልፍ ነው የወሰድኩት። ያለው ትሯ ቡቺ ደግሞ ከኔ ጋር አልተኛችም። እኔ ብዬ ነግቢ ብዬ በር ከፍቼላት ከኔ ጋር ልተኛ ነበረ። ሳሎን ምንጣፍ ላይ ነበር የተኛችው። እንዴት ስትላት፣ ይኸውልሽ ምክንያት አለ፣ ችግር አለ። ከዚህ ውሻ ጋር ግን አንድ ነገር አለብሽ፣ በደንብ ቼክ አድርጊ አጥኚ ስትላት፣ በህልሜ እኮ ግን አያት አለ አለች። ምን ስታረግሽ? አይ ቡቺን አይደለም፣ በህልሜ ውሻ ሲነክሰኝ፣ ውሻ ሲያባረረኝ፣ ሲጮህብኝ አያለው አለቻት። የውሻው ከለር ምን አይነት ነው? ከለሩ አንዳንዴ ጥቁር፣ አንዳንድ ጊዜ ደግሞ ጥቁርና ቀይ የተቀላቀለበት ቡኒ ማለት ነው። አንዳንድ ጊዜ ደግሞ ነጭ ውሻ ያሳድደኛል ስትላት እና አይቼው ማላቀው ምናምን በፊልም እንኳን በቴሌ በሞባይል እንኳን አይቼው ማላቀው ነገር ነው። በጣም ግዙፍ ውሾች ነው ማየውና ያስደነግጣሉ። የእግራቸው ርዝመት በግ ነው የሚያክሉት ምናምን ብላ ተነግራታለች። ይሄ ማለት ይኸውልሽ የቤተሰብ ዛርም ሊሆን ይችላል። የዝሙት መንፈስ ያለበት ሰው
በቡዳ በልቶሽም ሊሆን ይችላል። የዛ የዝሙት መንፈስ ያለበት ሰው ሲመለከትሽ ስታምር እቺ ልጅ ቆንጆ ናት ከሷ ጋር በተኛው እንደዚህ በነካዋት ብሎ ስለሚያስብ የዛ ሰው መንፈስ አንቺ ላይ ያርፍብሻል። ከዛ በውሻ መልክ መጥቶ ይገለጣል። እንደገናም ደግሞ ከየት እንደመጡ የማይታወቁ መናፍስቶች ብቻ አንቺና ቤተሰቦችሽ ብቻ የምታውቁት ባታውቁትም እንኳን ሳታውቁት የገባ መንፈስ አንቺ ውስጥ አለ። ቀይ ሆኖ ካየሽ ውሻው በጣም ቁጡና ኃይለኛ ነው። ቀይና ጥቁር ሆኖ ካየሽ ደግሞ እጅግ በጣም በቃ ለከባድ ጥላቻ የሚፈልግሽ ሁሉ ጊዜ አዝነሽ እንድትኖሪ አኩርፈሽ ተቀይመሽ እንድትኖሪ የሚፈልግ ውሻ ሲሆን ጥቁር ውሻ የምታዩ ቀይ ውሻ ደግሞ ባነው ነጭ ውሻ ደግሞ የምታዩ ደግሞ የቤተሰብ ዛር መንፈስ ይሆንና መልካም መስሎ ጥሩ ነገር መስሎ የሚመለክ በድብቅ የሚመለክ ሲሆን ነው ነጭ ውሻ ሆኖ የሚታየው። አንዳንድ ጊዜ ደግሞ ስለት ቤተሰቦችሽ ረስተው አንቺም ደግሞ እግዚአብሔር ሆይ ከዚህ ችግር አውጣኝ ከዚህ ችግር አድነኝ ብለሽ ጸልየሽ ተስለሽ ከሆነ ነጭ ውሻ ሆኖ መጥቶ ወይ እግርሽን ይልስሻል ወይ ይጮህብሻል ወይ ያባርርሻል። ያ ማለት ስለቴን አምጡ እያለ ነው ብላ በባህላዊ መንገድም በመንፈሳዊ መንገድም ትፈታላታለች። ይሄን እንግዲህ ከኛ ትምህርት ላይ ከቀሲስ ሄኖክ መጽሐፍ ላይ ከኔም ላይ ከተለያዩ ቦታዎች ላይ ከምትሰማው ነገር ነው የምትተረጉምላት። ጎበዝ ናት በጣም በቃ ትክክል ነው የተረጎመችው የሚገርማችሁ። እና ከዚህ አንፃር እውነትም ተቆጥታ ባደረችበት አባቷ በተቆጣት ሰዓት ቀይ ውሻ ታያለች። እናቷ ስታባብላት ነጭ ውሻ መታግሯን ስትልሳት ታያለች። እማዬ ማታ ባበለችኝ ማታ ደግሞ ውሻ መጥቶ እግሬን ላሰኝ። ጥቁር ውሻ መጥቶ የጮህብኝ ዕለት ማታ አልቅሼ ነበረ። እና እንዲህ ያሉ ነገሮች አሁን እየገባት መጣ እየተገጣጠመላት መጣና እና ስለዚህ እኔ ውስጥ በውሻ የሚገለጽ ሰይጣን አለ። አዎ ለምንድን ነው የገባው? ምን አደርግለታለሁ? እኔ ጋር ምን አለው አለች እኮ። አንቺ ምንም ስለማታረጊ ነው አንቺ ውስጥ የገባው። ስለማትጸልይ፣ ስለማትሰግጂ፣ ስለማትጾሚ መንፈስ ቅዱስ እንዲቀርብሽ ሆነሽ ስለማትኖሪ ነው መንፈሱ አንቺን የፈለገሽ። የሚጾሙ የሚጸልዩ የሚሰግዱ ሰዎችንም ሊያሳስታቸውና ሊያሰናክላቸው ሊቀርብ ይችላል። ግን እንደማይጸልዩት አድርጎ አይደለም፣ በፍርሃት ነው የሚቀርባቸው። የማይጸልዩትን ግን በጣም እንደ ቤተሰብ እንደ ጓደኛ አድርጎ ሲፈልግ በራሱ ሐሳብ ሁሉ ሊመራቸው ይችላል እያለች የገባትን ያክል ትናገራለች። እና በድብቅ ትምህርቱን ካዳመጠች በኋላ ለአንድ ሳምንት ያክል ወይኔ የሚገርም ታሪክ ነው፣ የሚስብ ታሪክ ነው፣ በጣም ይገርማል። የልጅቷ አይገርምም? የዛኛው ልጅስ እንዴ እንደዚህ ያለ እንዴ? በተለይ የገብረ ክርስቶስን ዳግማዊ ገብረ ክርስቶስን ታሪክ በጣም ወደው ልትሞት የዛሬ 3 ዓመት ነው 4 ዓመት ያለቀኩላችሁ ትምህርት በአባቱ ቤት በር ላይ ቁጭ ብሎ አባቱ ሲያመነዝር ቁጭ ብሎ የአባቱን ኃጢአት እየተረከበ የሚያለቅሰው ልጅ ማለት ነው። አልቅሳ መጨረሻ ላይ እንዴ እናቴ አሁን ገብረ ክርስቶስ አባቴ ስትል ሰማታለሁ። በዘመናችንም እንዲያነሱ ሰዎች አሉ። አዎ ስለዚህ በጣም ብዙ ኃጢአት አለ፣ በየቤቱ ብዙ ጉድ አለ ማለት ነው። በቃ የሆነ ነገር አለ። ስለዚህ አባቴ ይሄን ትምህርት እንዳዳመጥ ያልፈለገው ችግር አለ ማለት ነው። እኛ ቤት ውስጥ የሆነ ነገር አለ፣ ወይ አባቴ ያልገባውም ወይ እናቴ የገባት ነገር አለ። ታባብለኛለች፣ በጣም ብዙ ጊዜ እናቴ ታባብለኛለች። አባቴ ይቆጣኛል፣ እናቴ ደግሞ ታባብለኛለች። ስለዚህ ችግር አለ ማለት ነው። አባቴ በቀይ ውሻ እናቴ ደግሞ በነጭ ውሻ ተመስለው መተው የሚታዩ ከሆነና ነገሮች በዚህ መልኩ የሚሄዱ ከሆነ የሆነ እግዚአብሔር ያሳየኝ ሊያመለክተኝ የፈለገው ነገር አለ። ኢቭን ጓደኞቼ ራሱ እነዚህ አሁን የምታያቸው የሰፈር ልጆች ቤተክርስቲያን እንሂድ ብለው ወረብ የሚወርቡት ጓደኞቼ ራሳቸው ቤታቸው እንደዛ የመናፍስት ነገር ካለ ይሄን ትምህርት የሚቃወሙት መንፈስ ያለባቸው ሰዎች ናቸው ማለት ነው አለቻት። አዎ አሁን በቃ ምን ይሻለኛል ከቡቺ ጋር እኮ ተጣልቻለሁ አለች። እኮ ቡቺ ላይ ችግር አለ ማለት ነው። እዚህ ጸበል እርጫት አለቻት። መቼም እንደ በለዓም አህያ አፋውጥታ አትለፈልፍም አይደለም ውሻ። እና እውነትሽን ነው እሺ ችግር የለውም ብላ በየዋህነት ጸበልን ኪቢላ ይዛሽና ጸበል ያው እዛ ቤት ከገባች አባትሽና እናትሽ ስለማይወዱት ያንን ትምህርት እኔን ካዩኝ ከኔ ጋር እንዳትቀራረቢ ስለከለከሉሽ በርቀት ነው በስልክ ነው የምንገናኘው። ሴቭ ስታረጊው ራሱ በወንድ ስም ሴቭ አርጊው ስልኬን ወይም ደግሞ በሌላ በምታውቂያቸው በትምህርት ቤት ልጆች ስም ሴቭ አርጊው ብላታለች። ጸበል ይዛ ገብታ በጆግ አድርጋ ልትረጫት ውሻዋን ስታባራት ግቢውን ዞረችው። ልክ በዱላ እንደምታሳድዱት አይነት አይደለ? ግቢውን ዞረችው። አንዴ እዛ ስር ትደበቃለች፣ ትወጣለች፣ በጓሮ ትገባለች፣ ኪችን ገብታ እንትን ጠረጴዛ ስር ገብታ ቀርቀር እንዴ። ከዛ ሰራተኛዋ ራሱ ምንድነው ይስቃሉ። ጸበል ለረጫት ስል
እና ለምንድን ነው ታዲያ? ውሃ ስለማትወድ ይሆናል ትላለች ሰራተኛዋ። ውሃ ስለማትወድ ነው። ኧረ አይመስለኝም። እቺ ውሻ ችግር አለባት፣ የሆነ ነገር አለ እቺ ውሻ ላይ። እኔ እንጃ ብቻ እኔና ቡቺ መካከል ያለ አንድ ችግር ካለ እኔ በጣም ነው ማዝነው በቤተሰቦቼ ላይ። እና ይሄ ውሻ በስጦታ መልክ ከመጣ በኋላ ይሁን ከመምጣቱ በፊት ይሁን አላቅም አብሮ ተከትሎ የመጣ ጉድ አለ ትላታለች። ከዛ ምንድነው ስትላት አትናገሪብኝም እኔና አንቺ ሚስጥረኛ ነው ትላታለች። እሺ ትልና ሰራተኛዋ ከሰማች በኋላ ለእናቷ ሄዳ ንግር ሚስጥረኛ ነች ከእናቷ ጋር። እናትየዋ መታ በልችባት። ከማን ጋር የተቀራረብሽው? የምን መንፈስ ነው? ምንድነው የምታወር? የምን አይነት ጥላ ነው? የምን ቡዳ ነው የምትዩ? ያቺ ልጅ እውነት የምትዩ ነገር ቀረብሻት? ሰማችሁትም? በቃ ሰምቼዋለሁ፣ ችግሬን አውቄዋለሁ፣ ሁሉ ነገር ነግራኛለች። እንዲያውም ሪከርድ አድርጊያታለሁ። የምታወራው ነገር ሁሉ ሪከርድ አድርገሽዋል? አምጪ እስቲ። ከዛ እናትየዋ ስልኩን ምንጭቃ ጋር ተቀበለቻት። ለምንድን ነው ሪከርድ ያደረገችው ልጅቷ? ነግራት ነው ራሷ ከኔ ተምራ ነው ልጅቷ። ድንገት እንኳን ያወራሁሽ ነገር ካይምሮሽ እንዳይጠፋ ሞባይልሽን ሪከርድ አድርጊውና ነው የምናወራው ብላታለች። ሲሄዱም ሲመጡም እንደገና እንደ አዲስ ነው የምታወራት። የነገረቻትን ትደግምላታለች። እና አጠቃላይ ኦዲዮ ወደ 2 ሰዓት ምናምን የሚጠጋ ሆነ። ተቆራርጦ በ20 ደቂቃ በ30 ደቂቃ በ15 ደቂቃ ምናምን ሆኖ የተገናኙበት 2 ሰዓት ከምናምን ሆነ። እናትየዋ ቁጭ ብላ ስታዳምጥ ቆይታ አባትየው መጣ። ከዛ ምን ሆነሻል? አዝነሻል አላት። ና ጉድህን ስማ ትለዋለች። የምን ጉድ? ልጅህ የት ደረጃ ደረሰች? ና ጉድህን ስማ። ቢያንስ 1 ሰዓት ያክል ቁጭ ብላ አዳምጣለች። ደግመህ እኔ ያዳመጥኩትን ደግመህ አዳምጠው፣ እኔም ደግሜ እሰማለሁ። የሆነ ሰውነቴን የወረረኝ ነገር አለ አለችው። እየሰሙ ሰውየው በቃ እጁ ፍም ሲሆን በቃ ፊቱ ሲለዋወጥ ይታያል። እንዴ ናትና ጭራሽ ተቀራርበው እንዲህ አይነት ስብከት መሰባበች ተጀመሩ። ጭራሽ እንደዚህማ ከሆነ ልጄን ማስመከር አለብኝ። እነዛ ልጆች ሁለተኛ እኔ ባገዛጄ ሂጅና ቤተክርስቲያን ተከታታይ ሰንበት ተማሪ ቅርባት በማለቴ እንዴት እንደዚህ ሊሆን ይችላል? ተንደርድሮ ወጣና ሰንበት ቤታችሁ ውስጥ ማነው ስራ አመራራችሁ ዋናው አለቃችሁ ማነው አላት። እገሌ ስልኩን ስጪኝ አላት። ስልኩን ሰጠችው። ተቆጥቷልና ምንድነው ችግር አለ አለችው። ዝም በይ አላትና ደውሎ እንዴት ነው እናንተ እንደዚህ አይነት ትምህርት የሚማሩ ተማሪዎችን የምታስተምሩት? ይሄ እኮ በቤተክርስቲያን የተከለከለ ትምህርት ነው። በእኛ ማህበር እንደዚህ ሲባል አላያችሁ ምናምን ብሎ ተቆጣ። ምንድነው ስለማን ነው የምታወራው? እገሊት የምትባልሽ ታውቃለህ? እኔ እንጃ ትኖራለች። የአባላቶች ቁጥር እንኳን ራሱ ስማቸው ራሱ አያውቃቸውም። እና ብዙ ስለሆኑ ላያውቃቸው ይችላል። ልጄ ጋር መታ እንደዚህ ያለች ነው የነዚህን ሰዎች ትምህርት የነመምህር ግርማ የነመምህር ተስፋዬን የነቀሲስ ሄኖክን ትምህርት እያዳመጠች መታ ልጄን አበላሸችብኝ። እናንተ ደግሞ ይሄ መከላከል አለባችሁ። በአንድ ላይ ሆነን ተባብረን ይሄ ነገር ማስወገድ አለብን። ማምሲ ጊዜ ችግር የለውም ፎቶዋን በቴሌግራም ላኩልኝ። ነገ ደግሞ እኛ ስትመጣ እንጠይቃታለን። ከዛ በኋላ አልሰማም ካለች እናባረራለን። ያለን አማራጭ እንደዛ ነው እንጂ እንደዚህ ነገር አይሰራም ብሎ ሰንበት ተማሪ ይሄ ዋናው ከአመራሮች ውስጥ ከስራ አመራሮች ውስጥ አንዱ ከሊቀ መንበሩ ጋር ሆነው አናገሩትና ፎቶዋን ላከለት። አየ ወዲያው ደወለላት ለልጅቷ በአድራሻዋ ማለት ነው። ነገ እንፈልግሻለን በዚህ ሰዓት በስብሰባ ሰዓት ነይ። እሺ ሄደች ተማሪዋ። ከዛ ምንድነው የሰማነው አላት። በሰንበት ትምህርት ቤት ውስጥ ነው እንግዲህ እኔ የባዕድ አምልኮ አምላኪ ቤተሰቦች ልጅ ነበርኩ አለች። እና ልትሰሙኝ ፈቃደኞች ከሆናችሁ 15 ደቂቃ ስጡኝ። እናንተ አይደለ ስታወሩ የነበረው ስትሰድቡኝ የነበረው፣ አሁን ደግሞ እኔ እንዳወራ ፍቀዱልኝ አለቻቸው። እሺ አሏት። 15 ደቂቃ ያክል ከሰጣችሁኝ በኋላ ካለፍኩኝ አስቆሙኝ አለቻቸው። እሷ በ10 ደቂቃ ውስጥ አጠናቃ ጨረሰች። በጣም የሚገርም ነገር የተናገረች ምንድነው? ባዕድ አምልኮ የሚያመልኩ ፈረቀሳ እየሄዱ የሚያመልኩ ጠንቋይ ጋር የሚንበረከኩ የቦረኗ እመቤት እያሉ የሚሉ አመቺሳ ምናምን እንደዚህ የሚመለክ ቤት ውስጥ ነው ያደግኩት። እናቴ እንደዚህ ታረግ ነበር። ይሄ በሰፈር የታወቀ ነው። እገሊትን ጠርታችሁ መጠየቅ ትችላላችሁ። ይኸው ስልኳ ከፈለጋችሁ። እና እኛ ቤት ውስጥ ደግሞ ጸበል ተጠምቀን ድነናል። ሁላችንም በህብረት ሆነን እንሰግዳለን። ይኸው ቪዲዮን ተመልከቱት። አብረን ስንጸልይ ይህን ስዕል መቼም የቤተ ክርስቲያን ስዕል ነው። ውዳሴ ማርያም ነው እየሰገድን ያለ ነው። የምናደርገው የቤተ ክርስቲያናዊ ስርዓት ነው። ምንድን ያጠፋ ነው አለችና በ10 ደቂቃ ውስጥ ብላ ጨረሰች። ጸጥ አሉ። የምታወሪ እውነት ነው አሏት። ይሄው ቪዲዮ እናቴን ጠርታችሁ መጠየቅ ትችላላችሁ። አባቴን ጠርታችሁ መጠየቅ፣ ወንድሞቼን እሺ ጥሪያቸው። ተጠሩ። አባት ወንድም እና እህት እናት አጋጣሚ ያልነበሩ ሌላ ቦታ ነበሩ። ተጠሩና ሄዱ።
አቤት እንዴት ነው አባቴ? እግዚአብሔር ይመስገን። ልጃችሁ የምታወራው ትክክል ነው? በባዕድ አምልኮ ቤተሰብ ውስጥ ነበራችሁ? አዎ ስንት ጉር። እኔ ራሴ በጣም ብዙ ችግር የነበረብኝ ሰው ነኝ። ለመዳን ብዬ ያልሄድኩበት ቦታ የለም። ሁላችንም ነው የጮኸነው ጸበል ስንጠመቅ። እንዲያውም የወንድሟ ስልክ ላይ ያኛው ቪዲዮ ቀረጻ ሁሉ አለ ጸበል ቦታ ሲጮሁ እና አሁን ተገላግለን ይሄ ሁላችንም ቆራቢዎች ነን። ይሄው እንደምታየው ነጭ በነጭ ለብሰን አፋችንን እንደዚህ አድርገን ይዘን የተነሳነው ፎቶ ይኸው ተመልከተው ብለው አሳዩና ምንድነው ችግር አለ አሉ አባትየው። አይ የተፈጠረው ችግር እንዲህ ነው ብለው ነገሯቸው። አሃ ልጅ ጎበዝ ሆነሻል ብለው ግንባሯን ሳም አደረጓት። የዚህን አደገኛውን ሰውዬ ልጅ ነው ያስተማርሻት? በጣም እግርሽ ገብቷል። በቃ አሁን ደግሞ ቀስ ብለሽ ደግሞ ሰውነትሽ ይገባል አሏት አባትየው፣ ሊቀመንበሮቹ ፊት ማለት ነው፣ ስራ አመራሩ ፊት። ከዛ ሳቁና አይ አባቴ በባዕድ አምልኮ ቤተሰብ ውስጥ ያደጋችሁ በመሆናችሁ እናዝናለን። መፍትሄ ግን ጠፍቶ ነው እነዛ ሰዎች ጋር ሄዳችሁት እንዴ? እየተቃወማችሁ ነው እንዴ አሉ። ቆይ ያለው ግን አልገባችሁም አሏቸው። ንስሐ ገብተን ለቁርባን በቅተናል፣ እላያችን ላይ ያለው መንፈስ ሄዶልናል እኮ ነው እያልኩ ያለሁት ብለው አባትየው ሲናገሩ አባዬ በቃ ዝም በላልና ወንድምየው ገባና ፍጥጥጥጥ እያለ በቃ በደንብ አድርጎ ነገራቸው። ማለት ቁጣ ስላችሁ የመጥፎ ቁጣ ሳይሆን ወንድማዊ ቁጣ። እናንተ ራሳችሁ በቤታችሁ ችግር አለ፣ በሰንበት ትምህርት ቤት ውስጥ እንደዚህ ችግር አለ። ይሄ ሁሉ ነጠላ ለብሳ ቤተክርስቲያን ትመጣለች፣ ከቤተክርስቲያን ውጭ ግን አጭር ቀሚስ ወይ ታይት አድርጋ ነው የምትሄደው። ይሄ ሁሉ ችግር የመንፈስ ችግር ነው ብሎ ጥርቅምቅምቅም አድርገው ሞልተዋቸው ቻው በቃ ብለው ተነስተው ወጡ ወደ ቤት። ከስራ አመራሮች ውስጥ ደግሞ 2 ሰው ተገኘ። ሚጣ ስልክሽን ረስተሻል አንሻላት። ከዛ ስልኩ ልታነሳ ጠረጴዛ ጋር እንደዚህ ስትል ጊዜ እጇን ያዝ አረጋትና እደውልልሻለሁ አላት። ከዛ ከሄደች በኋላ ለምን እንደምትደውልለት? አይ አባባ የተናገሩት እኛ ቤት ችግር አለ፣ የአባቴ ችግር ነው አለ። አባቴ ላይ የነበረ ችግር ነው፣ እኛ ቤት ውስጥ የነበረ ችግር ነው። አባባ የተናገሩት ትክክል ነው አለ። ጭራሽ እኛ ልጅቷን ልናስቆማት ስንሞክር ከኛ አመራር ውስጥም እንዲያውም ህግ እናወጣለን። ኧረ አዲስ ቃለ ዓዋዲ ያውጪ ማለት ቃለ ዓዋዲ ማለት የሰንበት ትምህርት ቤት መመሪያ ጥሩ እንትን ነው፣ አካሄድ ነው። እንግዲህ እንዴት ሰንበት ትምህርት ቤት እንዴት መዋቀር እንዳለበት ምናምን መማሪያ ነው ቃለ ዓዋዲ እና ከሱ ስርዓት ውጪ መውጣት አይፈቀድም። እና አዲስ ህግ እናወጣለን እነ መምህር ግርማ ጋር ወይም እንደዛ ሐሰተኛ አጥማቂዎች ጋር የሚሄዱ ሰንበት ተማሪ ካለ እናግዳለን ብለን እንናገራለን። እስቲ ወንድ አስተዳዳሪ ጋር ሄደን እናገራለን አሉ። ጭራሽ እዛ መፋለም ጀመሩ። እኚህ ሰው የሚናገሩት ነገር ትክክል ነው። ቪዲዮአቸውን ማየት ጀምራለሁ። ታስወጣኝ እንደሆነ ያለው እስቲ ምርጫ በሚከናወንበት ሰዓት ብቻ ነው ለወጣ የምችለው፣ ማንም ሰው አያገደኝም፣ እኔ አመራር ነኝ አለ እና ገና ሚጣን ሳያገኛት እኮ ነው በተናገሩት ብቻ። ለምን እቤታቸው ውስጥ በጣም ከባድ ችግር አለ። አባትየው ሰክረው ነው የሚመጡት። የሰንበት ተማሪው አባት የሥራ አመራሩ ልጅ ሰክረው ይመጣሉ፣ ሚስታቸውን ይደበድባሉ። ሰውየው የተናገሩት ነገር እዛ ቤት አለ ማለት ነው። ይመታሉ። እንደገና ደግሞ ቡና በሚፈላበት ሰዓት በጣም ብዙ ኮተት አለ፣ ይጓራል፣ ብዙ ነገር አለና የብቻው ክፍል ሰርቶ ወጥቶ ለብቻው የራሱ ክፍል እንዲኖሩ ያስገደደውም የዚህኛው የቤተሰቦቻቸው ችግር ነው። እና ከዚህ ነገር ቤተሰቦቹ አልተላቀቁም። ሰንበት ተማሪ ከሆነ 18 ዓመት ሆኖታል። 18 ዓመት ግን ቤተሰቦቹን ማስቆረብና ባዕድ አምልኮ ማስጣል አልቻለም። ጭራሽ ከቤተ ክርስቲያን ወደ ቤት ከሰንበት ትምህርት ወደ ቤቱ ሲመጣ ከባድ ፈተና ይገጥመዋል። ዞር ብሎ ማያቸውም፣ እነሱም በጥሩ ስሜት አይቀበሉትም ምናምን በቃ እንደዚህ ያለ ነገር ነው። ይሄማ በትክክል የሆነ ነገር ቆራቢዎች ናቸው። ቪዲዮ አሳይተውናል። ሲጸልዩን ያየነው፣ ሲሰግዱን ያየነው፣ ሲያስቀድሱ አውቃቸዋለሁ። እነዚህ ሰዎች አባቷን አውቃቸዋለሁ አለ። ከዛ ተወዛገቡና በቃ ስብሰባ ዛሬ ነው የራስ ጉዳይ ተበተን ከፈለክታሉና ስብሰባው ተበተነ። አመራር ስብሰባ ነበረ። እዛ ደግሞ ሚጣ ደግሞ እዛ ሄዳ ደግሞ እቺ አሁን ይመላችሁ ሰንበት ተማሪዋ ደግሞ ሚጣ ቤት አንድ ስራ ሰራች። ከዛ ደግሞ ሰንበት ትምህርት ከዛ ደግሞ እነዛ ልጆች ራሳቸው እንትን የሚሏት የሚቃወሟት ደግሞ ጓደኞቹ አሉ አይደለም። ዛሬ ትልቅ ስራ ነው የሰራሁት አለቻቸው። ምን ሰራሽ ደግሞ አሏት። የሰራሁትማ አመራሮቹ ጋር ገብቼ የክርስቶስን ኃይል ሰበኩኝ፣ የሰይጣንን ቀሽምነት አስተማርኩኝ። ቤተሰቦቼም ተጠርተው ተናገሩ። ከሰንበት ትምህርት ቤት ሊያግዱኝ ሞክረው ነው መሰለኝ። ብዙ ነገር ጠየቋቸው። ወንድሞቼና አባቴ በደንብ አድርገው ተናገሩ ብላ መሰከረች። ከዛ ጭራሽ አመራሮቹ ጋር ገብተሽ አዎ እንዴ ገና ብዙ ጉድ ታያላችሁ አለቻቸው። እኔ ከሰንበት ቤት ብታስቀሩኝ ከበሮ መምታት የሚቀርብኝ፣ ዩኒፎርም መልበስ የሚቀርብኝ፣ ማስቀደስ አልከለከል፣ መቁረብ አልከለከል፣ ጉባኤ ማዳመጥ አልከለከል። ምን ችግር አለው? ቀላል ነው። ቤተክርስቲያን መምጣት ማን በር ይዘጋብኛል? በቃ ልጅቷ ወኔዋ መጣ በሰውየው ምክንያት። በዚህ
በእኛን ከሚጠሉን ማህበረተኞች በእንደ ማህበረ ገሌ ውስጥ ካሉት ውስጥ አንዱ ስለሆነ በቃ በጣም ተናዷልና ሚጣ ግን ገጠመኝ ማዳመጥ አላቆመችም። ስልኩን ነጥቋታል። በሰራተኛዋ ስልክ እያዳመጠች ነው። ሰራተኛዋ ደግሞ ሚጣዬ አባትሽ ከሰማ ካወቀ እኮ መጥፎ ነው። እንዴት ያውቃል? እንዴት ይሰማል? እኔ እንጃ ብቻ እንዳያውቅ አያውቅም። ሲመጣ በርሻን ኮኮ ስልክሽን እሰጥሻለሁ። ከዛ መጣ ማታ 11 ሰዓት ላይ ሰኞ ማለት ነው። አባትየው ሰኞ እንግዲህ ይሄ ሁሉ በሳምንት ውስጥ የተከናወነ ነገር ነው። ሰኞ መጣ ነው ማክሰኞ ነው እንጂ ይቅርታ፣ ማክሰኞማ ልጅቷ ትምህርት ቤተክርስቲያን የተጠራችበት ቀን ነው። ማክሰኞ ተጠራች። ማነው አባትየው መጣ። ገብቶ ቁጭ እንዳለ ነይ እስቲ ይላታል። አቤት አለችው። ምን እያረግሽዋልሽ? እየሰገድኩ እየጸለይኩ። እሺ ጥሩ አለና በቃ አፈረ። ጥሩ እሺ፣ እስቲ የት ጋር ነው የምትሰግጂው? መኝታ ክፍሌ ነይ እስቲ እንግባ አላትና ገቡ። ወዲያው እንደገባች እንግዲህ ስዕል አምጥታ ሰጥታታለች። ከኛ ከመዝሙር ቤት አምጥታ ምናምን ለጥፋላት፣ ጸሎት መጽሐፍ ምናምን አምጥታላት። ከየት አመጣሽው? ነው ገዝቼ። ከየት አመጣሽው ይሄን ስዕል? ገዝቼ። ከየት? ከመምህር ተስፋዬ። አስወጪ። እንዴ አባዬ የማርያም ስዕል እኮ ነው፣ የስላሴ ስዕል እኮ ነው። ምን ሆነህ ነው አለችው። ከዚህ ቤት አስወጪ፣ ሌላ ስዕል ያመጣልሻለሁ። እንዴ አሁንስ አበዛችሁት አለቻቸው። ይሄ እኮ ባነር እንትን ላስቲክ እኮ ነው። ምንድነው የምትለው? እዚህ መጥቶ ስዕሉ ምን እንዳያርገኝ ነው? እሱ ፊት እኮ ነው እየሰገድኩ እየጸለይኩ ነው ያለሁት እኮ። ይሄው ውዳሴ ማርያም ጸልዬ መውጣቴ ነው አለችው። ከዛ ሰራተኛዋ መጣ። ጋሽዬ አይቆጡ፣ ስዕል አይደለም ምን ችግር አለው አለች። ዝም በያቺ ደግሞ በጣም ተቆጣና ተናደደ። በቃ ምን ያርግ? ምን እንዴት ይከልክላት? ለምን ስዕል ነው ያ ኮተታቸው መቁጠሪያ ምናምን የሚባለው ነገር አለ። ኧረ እኔ እሱን አልፈልገውም አለች። አዎ እሱ ይቅርብሽ፣ ጸልይ በቃ ስገጂ፣ ችግር የለውም አለና ገብቶ ቱታውን ቀይሮ ቢጃም ማን ነው ሻወር ወስዶ ቱታውን ቀይሮ ምናምን ተኮፍሶ ጋቢውን ቁጭ አጎ ለብሶ ቴሌቪዥን ምናምን ይመለከታል። ግን ውስጡ የሚያብሰለስለው ነገር አለ። ያው አባወራ አይደለ መቼም ያብሰለስላልና ሚስት መጣች ከስራዋ። ምን ሆነሃል አለችው። ኧረ ምንም አልሆንኩም፣ ጥሩ ነው፣ ለውጥ አለ። የምን ለውጥ አለ? የዛ ማን ነው ገጠመኝ ምናምን እያለ የሚያቀርበው የእሱን ስዕል አምጥታ ለጥፋለች እንጂ ሌላ ምንም የተፈጠረ ነገር የለም። ግን እየሰገደች እየጸለየች ነው። ጥሩ ነው ያለችው። እኔ እኮ አንዳንድ ጊዜ ያወዛግቡናል እነዚህ ሰዎች አለች ደግሞ እናትየዋ። ያወዛግቡናል። አሁን ራሱ ሰፈር ውስጥ አንድ ሴትዮ የነዚህ ሰዎች ትምህርት የምታዳም ሴትዮ አለች። እሷ ጋር ቆይቼ ነው የመጣሁት። ለምን አላት። እስቲ በደንብ ንገሪኝ የነዚህ ሰዎች። አይደለም ይኸውላችሁ ያልገባችሁ ነገር አለ። በአዳም ልኮ ቤተሰብ ውስጥ ያደጉ ልጆችና ቤተሰቦች ሁልጊዜ እነዚህን መምህራን ይቃወሟቸዋል። እናንተም ራሳችሁ መርምሩ ነው ያለችው ብላ ነገረችው። እና ተቀበልሻት? በከፊልም ቢሆን የተወሰነ ነገር ገብቶኛል አለች እናትየዋ። ችን ይወዳል ገና ይሄን ሰውዬ ሳልታወቀው እግሩ ሰተት ብሎ ሊገባ ነው አለ። እኛን እኮ ነው በተለይ መምህር ግርማን በጣም ነው ይጣላቸው። ምን አርገውት እንደሆነ አይታወቅም። የትም እንኳን ያውቁትም አያውቃቸውም። እንዲሁ ሰባኪያን ስለሚናገሩ ብቻ እንደው አንድ ቀን ቁጭ ብሎ እኮ ትምህርቱን ከፍቶት እኮ አያውቅም። አይቶት እንደው እስቲ ቢያንስ ለመፍረድ ለመዳኘት በደንብ አንድ ክርስቲያን የቤተ ክርስቲያን ተቆርቋሪ ነኝ የሚል ሰው 5 ቪዲዮ በደንብ ማየት አለበት። በቃ በትንሹ በደንብ ደግሞ መልስ ለመልስ ብሎ ካሰበ ደግሞ 10 ቪዲዮ አይቶ ከዛ እዚህ ጋር ልክ አይደለም፣ ይሄ ትክክል አይደለም፣ ይሄ ልክ ነው፣ ይሄ ልክ አይደለም ማለት ይችላል። ለምን አንድ ውስጥ እንኳን ቢሆን አንደኛው ላይ ያለ ብዙ አይነት ነገሮችን ማያወቅ ይቻላል። የተለያዩ አይነት አይዲያ ስላላቸውና እንዴናትና ተናዶ ተነሳና ትሰሚያለሽ፣ እቺ ዳር እንቁላል ቀስ በቀስ በእግሩ ይሄዳል ነው። ስለዚህ እንዲህ ነገር መስማት አልፈልግም፣ እንዳታሳዝኝ። ቤታችን ለመጀመሪያ ጊዜ ሊረበሽ ነው። ድሮንም እነዚህ ሰዎች ቤት መበጥበጥ ነው ስራቸው ምናምን አለ። እናንተን አለ ምንም እኮ አላረግንም እኮ ምን ተፈጠረ? ልጃችን እንድትድንልን አትፈልግም? አሁን ለምሳሌ ጥሩ ነው ሰገደች፣ ጸለየች አልካር ላው ምን አረጉ ታዲያ? ሌላ ምን አረጉ? የሆነ ቪዲዮ እኮ አሳይታኝ ገርሞኝ ነው አለች። ምን ቪዲዮ አሳየችሽ? እቤት ውስጥ እንዴት እንደሚጸልዩ። ለካ ሄዳ ያናገረችው ማን ነው? የዚች ልጅቷን እናት ነው። እናትየዋን ያገኘቻት እንግዲህ እዛ ሰንበት ትምህርት ቤት እናትየዋ አልመጣችም ነበረ። ሴት ከሴት ተገናኙ ማለት ነው። አግኝቻት እንደው ቪዲዮ ላይ ሲያስቀኑ ይቆርባሉ። እናንተም ከቆረበን ስንት ጊዜያችን ነው? የተጋባ ነው ግን ታውቃለህ በምን እንደሆነ በቁርባን። በነገራችን ላይ ከ80% በቁርባን ከተጋቡ ሙሽሮች ውስጥ በጣም ጥቂቶቹ ናቸው በቁርባን ህይወት የሚቀጥሉት።
አንዴ ከተጋቡ በኋላ ከቆረቡ በኋላ አይቀጥሉበትም። ወይ ይፋታሉ፣ ወይ ይለያዩ፣ ወይ ይኮራረፋሉ፣ ወይ እንደዛ ነገር ነው። በስ ከስንት አንድ ነው በቁርባን ህይወት የሚቀጥሉት። የለም በቃ ይቋረጣል። እና እስቲ እናንተ በምንድን ነው የተጋባ ነው? በቁርባን አይደለም የተጋባ ነው፣ በተክሊል አይደለም። እቺ ልጃችን እንዴት ነው እስቲ ይኸው ስንት ጊዜ ልጅ ሞተብን? 2 ጊዜ ልጅ ሞተብን። እንደገናም ደግሞ እቺ ልጅ ደግሞ አንድ ልጃችን ደግሞ ተወስዳብን ነበረ። ምን አለበት ይሄንን ነገር ብንሞክረው? በቃ አካሄዳቸው ጥሩ ካልሆነ አጋንንታዊ የሆነ ነገር ከተሰማን ካየነው እንቶ ስትል ጊዜ አንዴ በጥፊ ጧ አረጋት፣ ከግድግዳ ጋር ጋጫት። በቃ ደነገጠች። የዚህን ያክል ነው? ምን አይተህ እሺ አስተምረኝ አለችው እየለቀሰች። አስተምረኝ፣ ምን አርገው ነው እስቲ እነዚህ ሰዎች የጠላሃቸው? እኔም በአንተ ነው የጠላኋቸው፣ አንተ ስለምጠላቸው ነው። ባሌ ልምሰል ብዬ ነው። ግን አንድም ቀን እንከንና ስህተት አላየሁባቸውም። እስቲ ንገረኝ አለችው። አሁን እዚህ ምንም የምናወራበት ሰዓት አለ። ሁለተኛ እንደ ነገር እንዳታለሽ ምክንያት የለውም። እናትየዋ ባሰባት። ይሄን ነገርማ ባሌ ራሱ ችግር አለበት ማለት ነው፣ የሆነ ችግር አለ አለች። ከዛ እናትና ልጅ አብረው መጸለይ ጀመሩ። አብረው ይሰግዳሉ። ሰራተኛውን መቀላቀል። አባትየው ተኮፍሶ ጋቢው እንደዚህ አርጎ ቴሌቪዥን ይመለከታል። ሪሞት ይዞ ይላል። ያ የሪሞት ይዞ ቁጭ ብሎ ቴሌቪዥን የሚቀያየርበት ስብዕናው የመጣው ውስጡ ካለ ከመጀመሪያ እንዴት ነው አለ ትቢት፣ ከንቱ ውዳሴ፣ ምንድነው አፍልሆ አብሾ፣ የግርማ ሞገስ ምናምን መንፈስ ምናምን የሚባሉት ነገሮች አሉና ከዛ ነገር ነው። ግን አላወቁትም ነበረ፣ አልተረዱም። ትምህርቱን ግን እናትና ልጅ እያዳመጡ ሲመጡ አባትሽ ላይ ግን የትቢት መንፈስ አለ፣ ይሄ ሰው የሚናገረው ትክክል ነው፣ አግሬሲቭ የሚያደርገው ኩፍስ የሚያደርገው ራሱን ከፍ እንዲያደርግ የሚያደርገው የትቢት መንፈስ አለ፣ ከንቱ ውዳሴ አለበት። ስለዚህ ይሄ ነገር መጣናት አለበት ብሎ ይላል ብሎ ይነጋገራሉ እናትና ልጅ። እንጸልይለት። እናትና ልጅ እያዳመጡ ልጅቷ ኮምፕሊትሊ ውሻዋ ድራሿ ጠፋ፣ የለችም። ከግቢ ወጣች እንደ እስኪሉ ድረስ። ከዛ ቡቺ ብሎ ሲርባት ነው ወጣ ጭሯ እንዲህ እያደረገች ትወጣና በልታ ትመለሳለች። አለች ቡቺ እንዴት ነው እንደዚህ የጠፋችሁ? ልክ መስገድ መጸለይ ይሄንን ነገር ማወቅ ሲጀምር ተደበቀችኝ፣ ፈራችኝ፣ ሸሸችኝ። እኔ የመሰለኝ የነበረው መጀመሪያ እየሰማችሁ ነው። የመሰለኝ የነበረው መጀመሪያ እቺ ውሻ እኔን ለምዳ ከሌላ ሰው ጋር ስሆንባት ፍቅር የቀነስኩባት መስሎኝ ነው። እንደገና ውጭ ስል ደግሞ ስታጣኝ ጊዜ ተናዳብኝ ነው ብዬ ነበር ያሰብኩት። ግን አይደለም። ልክ እንደተመታ ወገቡ እንደተመታው ሻ ብላ ሩጣ ነው የምትደበቀው። እና የሆነ የፈራችው ነገር አለ ብላ ከእናቷ ጋር ታወራለች። ጸበል ነው የተመልከች ብላ ጸበል ልትረጫ ስትል እንዴት እንደምትጮህ የምትጮህ ደግሞ ይሄ እንደሚጮህ እንደ ውሻ አይደለም፣ እንደ ፈሪ ውሻ ድምጽ ነው የምትጮህ፣ እንደ ተመታ ውሻ ድረሱልኝ አይነት ነገር ነው። ከዛ በቃ እንዴ አሁንማ በውሻ የገባ ሰይጣን ታሰር ብዬ ለምን አልልም ብላ ጓደኛዋ ጋር ደውላ እንደዚህ ነው ስትላት ጊዜ ይሄማ በቃ እኮ ቀድሜ ነግሬሻለሁ፣ ውሻዋና ባንቺ መካከል አንድ ነገር አለ። እሺ ብሎ ሲጸልዩ አንድ ጎረምሳ ልጅ ታያለች። ማን ነው ይሄ ልጅ ደግሞ? መልኩን ማቀው መሰለኝ ታሽ በህልሟ። አሁንም ስትሰግድ ስትጸልይ ውሻዋን እንደዚህ ይዞ አምጥቶ በር ላይ ይደርስና አስቀምጧት ይመለሳል። ሲመለስ ውሻዋ አብራ ትመለሳለች። በህልም ነው ከውጭ በኩል። አሁንም እንደገና በሌላ ጊዜ ደግሞ ውሻዋን በአጥር በኩል ሲወረውራት እንደገና ክንፍ አብቀራ ደግሞ ክንፍ ያበቀለች ውሻ ትሆንና እየበረረች ተመልሳ ትወጣለች ከግቢው። አሁን በተከታታይ 3 ቀን እነዚህ ነገር ስትመለከት ለጓደኛዋ ነገረቻት። ይሄ ልጅ ማን እንደሆነ አላስታወስኩትም እንጂ ማን ነው ይሄ ልጅ? ውሻዋን አምጥቶ ይሰጠኛል እና ግን ልጁን ማቃው መሰለኝ ሰፈር ውስጥ ትላታለች። ኦኬ ለማንኛውም ለማስታወስ ሞክሪ ትላታለች። እናንተ ገዘፍ ብሏል ሰውነቱ፣ መልኩ ግን የሆነ ሰፈር ውስጥ ማቃው ልጅ መሰለኝ አለቻት። የሆነ ቀን ላይ ልደት ቤት ውስጥ ተከብሮ የቡቺን በልጅነቷ የነበረውን ቪዲዮ ፍላሽ አገኘችው። ሃፒ በርዝዴ የሚል ፍላሽ ፈልጋ ቤት ውስጥ እንትን ሲሉ ሰካችውና ሲከፈት ቡቺ ህፃን ሆና እያለ የተቀረጸችው ቪዲዮ ነው። ቡቺን ያመጡና የሰጡን ሰዎች እነዚህ ናቸው ምናምን የሚል ቪዲዮ ነው ያለው። ፎቶአቸው አለ። 2 እህትማማቾች ናቸው መጥተው የሰጧት ብያቸዋለሁ። አንድ ወንድ ደግሞ አብሮ አለ፣ ታላቅ ወንድማቸው እና
እንዴ አለች። ደነገጠች። እማዬ አለች። ኧረ በህልሜ አየሁት ያልኩሽ ልጅ ይሁንና ይሄ ልጅ ነው። አሁን አድጎ ነው ማለት ነው። በመልኩ ትልቅ ከሆነ በኋላ ነው መልኩን የማየው ገዘፍ ብሎ። ይሄ ልጅ ነው አለች። ይሄ እኮ የነ ሚጣ ወንድም እኮ ነው። አዎ እማዬ እሱን አምጥቶ በግቢ በኩል እንደዚህ ሲወረውራት ውሻዋን በራ የምትወጣው በር ላይ ሲያስቀምጣት ተመልሳ የምትሄድበት ይሄ ልጅ ነው አለች። ደነገጡ እናትና ልጅ፣ ሰራተኛዋም ጭምር ማለት ነው። በስሙን እንደምንም ብለን በጨዋ ደንብ ጠይቀን በስሙ ጸሎት እናደርጋለን፣ ለአባቶችም እንሰጣለን። እኔ ጋር ተገናኘን። ያለውን ታሪክ በቃ በአጠቃላይ በደንብ አወራንበት። እግዚአብሔር ይመስገን ደስ የሚል ውጤት ላይ የደረስነው ምንድነው? ልክ የልጁን ስም ጠርታ እንድትሰግድ ካስተማርኳት ከመከርኳት በኋላ ልጁ በሁለተኛ ሳምንት ላይ ደወለ። ምኗ ላይ ይደውላል? ኢንስታ እንትን ላይ ወይ ጉድ ዋትስአፕ ላይ ዋትስአፕ ጠፍቶብኝ እኮ ነው የማየው። የሚገርም ነው። ዋትስአፕ ላይ ይደውልላታል እና ማነህ ስትለው እንደዚህ ነኝ። ደህና ነሽ ወይ? እንዴት ደወልክ? ደውለህ ማታውቃለችው? አይ ስትናፍቂኝ ጊዜ ደወልኩ። ደግሞ በጣም በህልሜ እየመጣሽ አስጨነቅሽኝ እና ምን ብዬ ነው ማስጨነቅህ? ምን አድርጌ ነው ማስጨነቅህ? አይ እሱ አሁን አይነገርምና ደህና ነሽ ግን? እግዚአብሔር ይመስገን ደህና ነኝ። ቡቺ ደህና ነች ይላታል። ደንግጣ ስልኩን ዘጋችው። ምን ሆነሻል? ቮይስ ይልካል፣ ጽሁፍ ይልካል። አንተማ ያደረግከው ነገር ታውቃለህ። መምህር ምን ልበለው አለች። መጀመሪያ ደስ ያለሽን ጻፊለት ከፈለሽ፣ መቼም ስድብ አይሆንም እንጂ በቃ እንዴት ታደርጋለህ ምናምን ብለሽ ጻፊና ምላሹን ግን ስክሪንሾት አድርጊው አልኳት። ቮይሱን አንተማ ያደረግከውን ታውቃለህ። በቡቺ በኩል ምንድን ነው ያደረግከው? ቡቺን ስታመጣ እኛ እንደማንቀበልህ ስታውቅ በእህቶቹ በኩል ነው አይደል ያመጣህብኝ። ስለዚህ እህቶችህ ውሻዋን አምጥተው የሰጡኝ አንተ ልካቸው ነው ትለዋለች። እና እህቶቿ በቮይስ አድርገው እንዴት ነሽ? ምን ሆነሽ ነው? ምን ተፈጠረ? ምናምን አሏት። አይ እናንተን አልፈልግም፣ አሁን ከሱ ጋር ነው የማወራው፣ ከሱ ጋር ነው የምጨርሰው አለች። ከዛ ስልኩን ጥርቅምቅም አድርጎ ዋትስአፑን ዘጋባት። አሁን መስገድ በጣም እያዘወተረች ስትመጣ ጸበል ቦታ ላይ እናትና ልጅ በቃ መሄድ አለብን ብለው አባት ይሄን ሁሉ አያውቅም፣ ግን መረጃ እያስቀመጡ ነው። ከዛ ጸበል ቦታ ላይ ሄዱ። ሲጠመቁ ጮኸች። የምትጮኸው እንደ ውሻ ነው። ልክ እንደ ውሻ ልክ እንደ ህፃንነቷ ነው። መጀመሪያ ውሻ ህፃን እያለች የነበራትን ድምፅ ነው የምታወጣው። አሁን ያለውን ድምፅ አታወጣም እና አያወራም። ማነህ? ለምንድን ነው የገባው? ነው የሚለው። ምንድነው? በቃ መጮህ ነው። ግራ ገባቸው። እውነትም በትክክል በውሻ ስጋ ተመትቶ የተሰጣት ድግምት ይኖር ይሆን አሉ የሚያጠምቁ አባት። አይደለም እንዲህ ነው ብለው ታሪኩን ነገሯቸው። እኛ ቀስመን ደርሰንበታል እና ይሄ ነው ብለው ሲነግሯቸው ጊዜ አዎ በቃ ውሻ በስጦታ መልክ ስትመጣ እናንተ ቤት በመስተፋቅር ነው የመጣችው ማለት ነው ሲሉ፣ አዎ መስተፋቅር ነኝ አለ። አፈታ ለመጀመሪያ ጊዜ በልጁ ድምፅ ነው ታዲያ የምታወራው። ለጎረምሳ ድምፅ ነው። መስተፋቅር ነኝ ብሎ ሲያወራ እና አዎ በቃ አሁን ታወቀብኝ። ወይኔ ተዋረድኩ። እንዴት አንተ ልጅ አልነበርክ የዛን ጊዜ? እንግዲህ የዛን ጊዜ እድሜው ስንት መሰላችሁ? 23 24 ቢሆን ነው። እሷ ደግሞ የዛን ጊዜ 16 ዓመቷ ነው። ግን ሰውነቷ ትንሽ እንትን ስለሚል ፊዚካሊ እሱም ፊዚካሊ ያን ያክል ነበረ። ብቻ በፊዚካል በአካል የተመጣጠኑ ነበሩ። በእድሜ ነው እንግዲህ ስንት ዓመት ነው ማለት ነው? 16 እዛ 4 እዚህ 3 ወደ 7 ዓመት ልዩነት አላቸው በእድሜ እንኳን በመካከላቸው። በጣም ይገርማል። እና መስተፋቅር ነኝ አለ። ለምንድን ነው ሲባል እወዳታለሁ፣ በጣም ነው የምወዳት። ዘበኛችን ነው ድግምቱን የሰራልኝ አለ። የእነሱ ቤት ዘበኛ የነበረ እነሱ ውጭ ሲሄዱ ዘበኛው እንግዲህ ለካ ጥበብ ነው እያለ ብዙ ነገሮች ይነግረው ነበር። እና እቺ ልጅ በጣም እወዳታለሁ፣ ምን ይሻለኛል አሁን ጥያት ልሄድ ነው ሲል ጊዜ ና ችግር የለውም አንተ ሄደህ ስንት ዓመት ኖረህ ብትመጣ ያንተን የምትሆነው ማንም አይነካብህም። ያንተን ሚስት ማድረግ ይችላል አለው። እውነት? አዎ። በፈለግኩት ዓመት በመጣ ታገባኛለች? አዎ ታገባሃለች። ብቻ አንተን የሚወክል ነገር አድርጋለሁ። እኔን የሚወክል ነገር ምን? በቃ የሆነ ነገር ብቻ ስጦታ ስጣት። ሀብልም ሊሆን ይችላል፣ የሆነ ነገር ቀለበት ሊሆን ይችላል። ብቻ አንድ ነገር ደፍረህ እንደምን በስጣት አለው። አይ እሱንማ ጮር አይደለም፣ አባቷ በጣም አደገኛ ሰው ነው፣ ኃይለኛ ሰው ነው በነገራችን ላይ። እና መጨረሻ ላይ ቡቺን የት እንጣላት ምን ይሻላል በቃ ብያሉ እቃቸውን እየሸጡ ምን እያሉ እያለ ለምን ቡቺን አትሰጣትም አለው ደብተራው። ነው አዎ እሺ ችግር የለውም ማለት ነው። ቡቺ ላይ ደገመባት። ቡቺ ላይ ተደግሞባት ነው ከዛ በኋላ
ወደ ስጦታ ይዟ ሲመጣ ሲፈራ ይዞ መጥቶ በር ላይ ደርሶ ነበር። ደግሞ የሚገርማችሁ በር ላይ ደርሶ ሲመለስ ይሄ ማን የተናገረው? መስተፋቅሩ ነው የተናገረው። መጣሁኝ ይላል እንደ ልጁ ሆኖ ሲያወራ። መጣሁ በር ላይ ፈርቻ ተመለስኩ። ውሻን በአጥር በኩል ወረወርኳት፣ በአጥር ሾልካ መጣች እና ብዙ ነገር ሞከርኩኝ አልሆን አለኝ። ስለዚህ እህቶቼን ይሄንን ውሻ ለሚጣ ስጧት፣ ለምን አሰጧትም ብዬ ምንም እንዳይነቃብኝ አድርጌ እንዲሰጣት አደረኩኝ። አሃ እንደዛማ ከሆነ መቼም እህቶቿም ተለክፈዋል፣ እህቶችህም ተለክፈዋል ማለት ነው። ያንተም ድግምቱን ያልከው ሲባል ጊዜ እነሱማ በኔ ቁጥጥር ውስጥ ናቸው አለ ደብተራው። እህቶቿ እኔ ቀምሻቸዋለሁ አለ። ዘበኛው እኮ ነው ዘበኛው ደብተራው። ሁለቱንም እህቶቹ ቀምሻቸዋለሁ አለ። አፍዝዤ የራሴ የዘበኛ ቤት ውስጥ አስገብቼ እንደፈለግኩ አድርጌያቸዋለሁ። ሳያውቁ ሁለቱም ውጭ ሀገር ከሄዱ በኋላ ራሱ እንኳን አያውቁም እርስ በርስ። ብቻዋን ከዘበኛው ጋር እንደተኛች ነው የምታውቀው ያቺኛዋን ብቻዋን እንደተኛች ነው የምታውቀው። ሁለቱ እንደተኙ ግን ሁለቱ አያውቁ። ምክንያቱም ዘበኛ ነው። ከሱ ጋር ተኛው ብሎ መናገር ውርደት መስሎ ስለሚሰማቸው አይናገሩም ሁለቱም። መንፈሱ ግን ተናገረ እና በዘበኝነት የተቀጠረው ሰው የድግምት ችሎታ ያለው ሰው ነው ማለት ነው። ደብተራ ነው ማለት ነው። ፓርታይም እንግዲህ ወይ ቀድሳለሁ ወይ እንደ አገለግላለሁ ብሎ የሚያስብ ሰው ነው ማለት ነው። እንግዲህ አንዳንዴ በጣም ከባድ ነው አያችሁ። ስለዚህ ይሄንን ዝግዝግ አድርጎ መስተፋቅሩ ለፈለፈ ተናገረ፣ በቪዲዮ ተቀረጸ። በጣም በጣም ደነገጠች እናትየዋ። አሁን ባለቤቴ የሚያምንበትን ቪዲዮ አገኘው ብላ ወደ ቤት ሲመጡ ሰራተኛዋ ደጅ በር ላይ ጠብቃ እትዬ እንዳይገቡ ሰውየው ነብር ሆኖ እየጠበቃችሁ ነው። አይ ምን ነው ከፈለገ ለብስ ይጣያርገኝ ይገባል። ኧረ አይደለም ሰውየው በጣም ነብር ሆኗል። ምን የት እንደሄዳችሁ ሰው ሰላይ አዘጋጅቶ ይሆን አላቅም። ያላችሁበትን ቦታ አውቋል። ምን እንደምታረጉ ሁሉ አውቋል ነው። አዎ እሺ ይሄን ፍላሽ ስጪው አለችና ከሞባይሉ ላይ በፍላሽ በምናምን አድርገው ቪዲዮውን ሰጡት። ይሄንን ተብልሃል ብላ እትዬ ናቸው ይሄን የሰጡት። ቻው አንመጣም ብለዋል። የት አለች? አሁን ከበር ላይ ሄዱ በመኪና መጥተው። ምን እንዴት ብላ ሄደች? እትዬ እርሶ እንዳይደባደቡ እንዳይመቷቸው ብዬ ጋሼ ነብር ሆነው እየጠበቋችሁ ነው ስላቸው ጊዜ አንገባም ብለው ሄዱ። ጥሩ አረግሽ፣ ብትገባ ኖሮ አሳያት ነበረ። ገላገልሽኝ፣ ነፍሷ ባንቺ ተርፏል አለ። አልተቆጣትም። በጣም ከባድ የሆነ ዱላ አስቀምጧል። እንግዲህ አስቡት፣ ትልቅ በር ላይ የሚቀመጥ በር መቀርቀሪያ ዱላ እንደሚያክል አስቡት። ወገቧል ሊላት እንግዲህ መንፈሳውያን ሰዎች ናቸው የሚባሉ ናቸው። ይሄ ሁሉ እንግዲህ የእኛን ትምህርት ስላዳመጡ እዛ ቦታ ስለተጠመቁ ነው። ከዛ ፍላሹን ሰካው። ልጅቷን መጠቀም ሰራተኛዋ ማለት ነው። አንዳንዴ ነው እንጂ አብራቸው የምትሄደው። አሁን አብራ አልሄደችም። ከዛ ቪዲዮን ሲመለከተው ደነገጠ፣ በጣም ደነገጠ። ነይ ደውሎ ነይ እናት እኔ እንደዚህ መሆኑን አላወኩኝ ማለት ኧረ አጠገብ ያስቀመጥከው ዱላ እኮ አውቀዋለሁ። አይደለም ይኸው ማርያምን መድኃኔዓለምን ኪዳነ ምሕረትን ካለ አይ ኪዳነ ምሕረትን ብለህ ከማልክ አትነካኝም ብላ ተመልሳ እንደገና ታክሲውን አዙር አለችው። ረጅም ቦታ ነበር የሚሄዱት። በጣም አስቡት እንግዲህ እየሄዱ ነበረ። ወደ ቤት ተመለሳለችው። ወደ ቤት ተመለሰ፣ መጣ። ምንም አልፈራችም። ምክንያቱም ኪዳነ ምሕረትን ካለ ሰውየው በቃ በፍጹም በእመቤታችን ወደ ኋላ አይልም። በጣም ነው የሚወዳት። ለእመቤታችን ያለው ፍቅር በምንድን ነው የሚለካው? እናቱን የገደለ ጠላቱ አጠገቡ ቢመጣ እንኳን አይነካው። ኪዳነ ምሕረት ስም ከተነሳ ስለ ኪዳነ ምሕረት ከተባለ ማለት ነው። አንዳንድ ሰው በሚወደው ታቦት ስትሄዱበት ጥሩ ነው እና የእመቤታችን ፍቅር ልቡ ላይ ያለውን ትዕቢትና መንፈስ አበረደችለትና ይቺ ውሻ የታባቱ የታለች ምናምን ብሎ እነሱ እስኪመጡ ድረስ ውሻዋን ካገባችበት ጎቱ አውጥቶ አንገቷ ላይ ገመድ አድርጎ አንጠልጥሏት ነው የጠበቃቸው። ልትሞት ትንሽ ነው የቀራት። ትላለች፣ ትጮዋለች። እና ጋሺ የሚጣናትዬ እኮ ጸበል ሊረጯት ሲሉ እኮ መከራዋን በቃ የምትገባበት ነው የምታጣው። እውነትሽን ነው። እስቲ አምጪው ጸበሉን አምጥቶ በጀሪካን የአንዱ ቁልቁላታ በቃ ተወራጨች። እንዴ ምንድን ነው ይሄ ነገር? ሲለቃት እንዴት አድርጋ በቃ እግሩን ልትነክሰው ማለት ማን ይቻላት? ቤት ውስጥ በቃ ልክ በር ተንኳኩቶ ልጅቷ ስትገባ ወገቡ እንደተመታ ውሻ ተንደርድራ እንትን ስር ሶፋ ስር ገባች። ምክንያቱም መውጣት አትችልም። አባዬ በጣም ይቅርታ፣ በቃ ማድረግ የሌለብኝ ነገር አድርጌ ከሆነ በጣም ይቅርታ፣ ግን ነፍሴን ለማዳን እናንተ ብዙ ጠራችኋል፣ እኔ ደግሞ በራሴ መንገድ ሄጄ ነው ያደረኩት። በቃ ገብቶኛል። ከአሁን ሰዓት ጀምሮ እነዚህን ሰዎች አልቃወምም። ልጄን
በዚህ ትምህርት ድናለች፣ ጠላቷ ታውቋል። አሁኑኑ ሰዎቹ ጋር እንደውል ተባለ። ውጭ ያሉት ጋር ማን ጋር እንደውል? ጋሼ ጋር። ጋሼ ማለት አባታቸው ጋር ማለት ነው። እንደውል ተባለ። ተደወለ። አባታቸው ሳይሆን እዛ ሆኖ የጠራቸው ሰው ይመስለኛል። አባት ሳይሞቱ ይቀራሉ። ሌላ ሰው ነው እዛ ሲደወል የአባወራውን ስልክ ያዘው ሌላ ሰው ነው። አዎ ልክ ነኝ። ከዛ ጋሼ አቤት፣ እንግዲህ ይቅርታ ለቁጣ ነው የደወልነው። እንዴ ምን ነው ልጆች ሆንና አቡሽን እና እናትየዋን አልጋችሁ ሰብስባችሁ ተሰባስባችሁ ደውሉልን። እሺ ተሰባስበው ደወሉ። ልክ ሄሎ ሲባባሉ አወቀ። ልጁ ደግሞ ፈራ፣ አልተነገረውም፣ ስለሱ እንደሆነ አላወቀምና ተነስቶ ሮጦ ሊወጣ ሲል ና ቁጭ በል ና፣ መውጣት አይፈቀድም፣ የተፈጠረ ችግር አለ ና ቁጭ በል አሉት። ከዛ ምንድነው ምናምን ሲባል እንደዚህ ሆኖ በቪዲዮ ኮል አድርገው ሲያወሩ 10 ደቂቃ ቆዩና ድምፁ ጥራት የለውም፣ ቴሌግራም ቪዲዮ ኮል ስታደርጉት ትንሽ ይቆራረጣልና ቪዲዮን ለምን በቴሌግራም አትልኩልንም አሏቸው። እዛ ያሉት ኦኬ እሺ ቪዲዮን ልክላችኋለን፣ ካያችሁት በኋላ የ15 ደቂቃ ምናምን ቪዲዮ ነው፣ ካያችሁት በኋላ እንደዋወላሉ። ቪዲዮውን ገና እያዩት 7ኛ ነው 8ኛ ደቂቃ ላይ ሲደርሱ እኔ አላምንም ይሄ ነገር እንዴት ይሆናል? ያ ዘበኛ ጉድ ሰራ፣ ልጆቼን እንተጫወተባቸው። ከዛ እናንተ እውነት ነው ከዘበኛው ጋር ተኝታችኋል ሲባል ጊዜ ምን ይመልሱ ልጆቹ? እችኛዋን ታያታለች። አንቺ ካንቺ ጋር ተኝቷል እንዴ? በቃ ሁለታችን ሲጮትብን ነበረ ማለት ነው ምናምን ብለው እዛ ሄዶ እኮ የሚገርም ላይፍ እየኖሩ ነው እኮ ማለት በቃ የሚገርም ላይፍ ስላችሁ በቃ ሌላ ማንነት ነው ያላቸው። ኢቭን አንዷ ሴትና ልጁ ፕሮቴስታንት ሆነዋል። ፕሮቴስታንት ሃይማኖታቸውን ሁሉ ቀይረዋል። እናትየዋም ፕሮቴስታንት ሆነዋል። አባትየው ብቻ ናቸው። አባትየው ስላችሁ ወላጅ አባት አይመስሉኝም ወይ ከዚህ አብረው የሄዱት ይሆኑ እዛ ያሉት ይሆኑ ብቻ አባት የሉም። የሆነ ሰዓት ላይ ለቅሶ ነበረ ቤታቸው ብለውኛል። እና እናትየዋ ወይኔ ዘበኛው ጉድ ሰራኝ፣ ይሄ እውነት ነው የምሰማው ነገር አሉ ሴትዮዋ። አዎ ወይኔ ልጆቼን ህጋቸውን የወሰደ እሱ ነው ማለት ነው፣ ተጫወተብኝ። ወይኔ አንተ ምን አባክ ተልከስከሰ ነው ከሱ ጋር እንደዚህ ድመት ምናምን አስማት ድግምት የምትለው። በቃ ተራበሹ። ከዛ ሚጣ ደውላ ጠርታኝ ነበረ። እኔ ስገባ ብጥብጥ ብለው ነበረ። ሰውየው ዴስ ብሎ ተቆጥቶ ነው። ከዛ እንዳትቆጣ እንዳትጮህ ባህሪ ተነግሮኛል አልኩት። አይ ማን ጠርቶ ነው የመጣው አለኝ። ሚጣ ነች የጠራችኝ አልኩት። ኦኬ እሺ ቁጭ በላለኝ። ቁጭ አልኩኝ። በጣም ይቅርታ ስሜቴ በጣም ስለጋለ ቁጣ ስሜት ላይ ስላለሁኝ በጥሩ ፊት ስላልተቀበልኩ ይቅርታ አለኝ። አረ ችግር የለውም ግን ምንድነው የምትጫጫሁት? ምን ሆናችኋል? ሰው ጊዜ ተደዋውለን ነው ውጭ ካሉት ጋር አለኝ። ጥሩ ነው ፊት ለፊት መፈንዳታው አሪፍ ነው አልኩት። ዝም ብዬ እጄን አጣምሬ ይኸው መምህር ተስፋ የሚባለውን ትምህርት እያዳመጠች እንዲህ እያለች ምናምን ብላ እናትየዋ ተናገረች። ከዛ እኔ ከመጣሁ በኋላ ሰውየው እንደበቱ ተዘጋ። ማለት ኮንፊደንስ አጣ። ለምን መሰላችሁ? መጀመሪያ ሲጮህበት የነበረው ሲቆጣበት ሲደነፋበት የነበረው ስሜቱ እና አሁን ያለው ደግሞ መረጃው ቪዲዮውን ደግሞ ስታዩት አይገናኝም፣ ጭራሽ ይለያያል። እና እኔ በእውነቱ ከሆነ እኔ አላቃችሁም ማለት ነው እናንተን አለኝ። ትምህርቱን አዳምጥ ታውቃለህ አልኩት። አላቅም አለኝ። በቃ አሁን እውነቱ ከተጋለጣችሁ በኋላ እውነት መሆኑን ካወቃችሁ በኋላ ስክሪን ሪከርድ እያደረጋችሁ ነበር አልኩት። ሚጣ እኔ እያደረኩ ነው መምህር ከአንተ ተምር ያለችኝ። ስክሪን ሪከርድ ማለት ቪዲዮ ቴሌግራም ቪዲዮ ሆኖ ስክሪን ሪከርድ እያደረገች ነው። ጎበዝ ናት አይደል? መረጃ እያያዘች ነው። ጎበዝ ሚጣ አልኳትና የመረጃ ሰው አፍርተሃል፣ ልጅህ በጣም ጎበዝ ናት። ሰንበት ተማሪዋን ትጠራልኝ አልኩት። አረ ትምጣ አለች እናትየዋ። ሰውየው እሺ ትምጣ ችግር የለውም ማለት መጣች። ሚጣ ያረግሽው ነገር ታያለሽ አልኳት። ምንድነው አለችኝ። እንዲሆነ ብለን ያለውን ነገር ስለነገራት ጊዜ በቃ መምህር አንድ ጊዜ ቤት ከሰን ድርሽ ልምጣ ፍቀድልኝ አለችኝ። ሄጂ በቃ ልታመሰግኝ ነው አልኳት። አዎ አለችኝ። በቃ ፈትለክ ብላ የወጣችው ቤት ውስጥ በቢጃማን የነበረችው ሱሪ ቱታ ማለት ነው። ቀሚስም አልለበሰችም። እንዴ ብላ እንደወጣች በቱታ ሄዳ ቤት ክርስቲያን ተሳልማ መጣች ማለት ነው። በድንጋጤ ደስ ብሏት የተፈጠረውን እኔ እኮ መጀመሪያም እዛ ሆናት ቤት ክርስቲያን ሆና ትደውላለች። ውሻዋ ላይ ችግር አለ ብዬ ተናግሬ ነበራች። አዎ በቃ ባንቺ ላይ ሆኖ ስራ ሰርቷል። ከዛ አቺ ምንድነው ደግሞ ቀሚስ አትለብሽ የመጣሽው ይላታል። ሰንበት ተማሪው እዛ ስራ አመራር ውስጥ አይቷት ማታ ነው እንግዲህ ጉዳዩ ማታ አይደል እንግዲህ ከስራ ሲመጡ ማማር የተፈጠረው ልክ አናቱ ላይ 2 ሰዓት ሊሆን በቃ 2 ሰዓት በሉት። ስራ አመራር ብዙ ጊዜ ሰንበት ስራ አመራር አርፍደው አምሽተው ነው ከስብሰባ የሚወጡት
ለምን ያው ሁሉም የመንግስት ሰራተኞችና የግል ህይወት ስላላቸው ማታ 11 ሰዓት 11 ተኩል 12 ሰዓት ተገናኝተው ነው ስብሰባ የሚሰበሰቡት። ይሄ እኔም ራሴ ስንት ዓመት ያገለገልኩበት ነው። እሱ ከስብሰባ ሲወጣ ቤተክርስቲያን ተሳልሞ ለዚህ ዞር ሲል ያያታል። አንቺ ምንድን ነው በቱታ የመጣሽው አላት። ደስ ብሎኝ ነው ምናምን ትለዋለች። ከማን ጋር ነው የምታወሪው? የሚጣላት አለው። ስራ አመራሩ ባለፈው የነገርኩህ አለች። እሺ ጨርሺ፣ ስልኩን ዘጋ ነው። ይዛው መጣች። ስራ አመራሩ ማየት እፈልጋለሁ ብሎ መጣ። እውነት ነው የምሰማው ጉድ አለ። አዎ እንደዚህ ነው ሰው ጊዜ። ከዛ ጋሼ ያስታውሳሉ እንዴት እንደጮሁብን በስልክ አለ። ሰበት ትምህርት ቤት ደውለው ሁለተኛ እነዚህ ሰዎች ማም ሲሉ ነበር። እኔ ራሴ አሁን የእነሱን ትምህርት እያዳመጥኩኝ እናቴ ተቀይራልኛለች አለ። እናቴ ትምህርት እያዳመጠች ነው በአንድ ሳምንት ውስጥ ማለት ነው። ይገርማችሁ ያኔ ማለት ነው። ያኔ በአንድ ሳምንት ውስጥ ነው። በኋላ ልጅቷ ስትጠመቅ ስትሄድ በየጊዜው ስታዳመጥ የፈጀ ጊዜ አለ አይደል? ወር 2 ወር ምናምን ያን ሳይቆጥር ገና እናትየዋ በአዳመጥ በጀምሩ በአንድ ሳምንት ውስጥ ለውጥ አምጥተዋል። ቡና ረከቦታቸውን ሁሉ አውጥቶ ጥሎት አልተቆጡትም፣ አልረገሙትም። ለምን? መንፈሳቸው ፈራው። እሳቸው ላይ ያለው መንፈስ ልጃቸውን ፈራው። ለምን ሲባል ጠላቱን ማወቅ ጀመራ። በቃ ይሄ ነው። ከዛ እውነት ጋሼ እንደዛ የጮሁብን ሰው ነው እርሱ አሁን አላቸው። እውነቱ ሲሆን ምን እናግት ታዲያ? እኔ እኮ ግራ ገብቶኝ እኮ ነው። ሰባኪያኖቻችን ተው የሚናገሩት ንግግር ደግሞ ልክ አይደሉም፣ ዶግማ ጥሰት አለ፣ ስህተት አለ፣ እንዲህ ያለ ስለሚሉ ምን እናርጋሉ? እስቲ እሱ ጉዳይ ላይ አንድ ቀን እናወራበታለን። የዶግማ ጥሰቱን እናወራበታለን። እዚህ ጋር ግን ልጃችሁ አሁን ይሄን ትምህርት ካዳመጠች በኋላ ምን ተፈጠረ? ምንም በቃ ጿሚ ጸላይ ሰጋጅ ሆናን ያገኘዋታል። በቃ እኛም ይሄን ነው የምንፈልገው። ስለዚህ አሁን እኛ ስራ መራሰበት ቤት ውስጥ በእርሶ ምክንያት በጣም ብዙ ብጥብጥ ተነስቷል። ኧረ እኔ ነገ መጥቼ አረጋጋዋለሁ አለ ሰውየው። አይ ምንም ቢመጡም ችግር የለውም ነው እኔ ራሴ ያለ የተቃወምኩት አሁን በቃ ይሄን ትምህርት አትቃወሙ ብዬ ነገ መጥቼ እናገራለሁ አለ። ገና ትምህርቱ ማዳመጥ አልጀመረም እኮ ገና ገጠመኝ ምን እንደሆነ እኮ አያውቅም። ለምን? ልጁ ስለተፈወሰች ብቻ ጸበል ላይ ልጅቷ ስትጮህ አመነ፣ አወቀ። ሲደወልም እውነት መሆኑ ተረጋገጠ። ከዚህ በላይ ማስረጃ አለ? ከዚህ በላይ ገጠመኝ አለ? ይገርማል በጣም። እኔም በዛው ባሉበት ቦታ ላይ የጠላታቸውን ሴራ ምን እንደሆነ በውሻ የተደገመባት ለምን እንደሆነ አስረዳዋቸው። መንፈሱ በእርግጥ ተናግሯል። በውሻ የተደገመባት ምን እንደሆነ በደንብ አድርጎ አብራርቷል። መንፈሱ ማለት ነው። በውሻ የገባሁት እኔን እንዲወክል ነው አለ። አንተ ልክስክስ ምን ነው አንተ የሚወክለው ምናምን እያለ ሰውዬው ይናገራል። ያ ማለት ያ መስተፋቀር ያስደረገው ሰውዬ ደብተራው ማለት ነው። ዋናው በውሻ ይደገምባት ሲል ባህሪውም ውሻ ስለሆነ ሰውየው ልክስክስ ዘማዊ ስለሆነ ያሳዳሪዎቹ ልጆች ደፋሪ ስለሆነ በውሻ ተገለጠ መንፈሱ ዘማዊ ስለሆነ። ልጁንም እንደገና ዘማዊ ሊያደርገው ስለሚፈልግ በውሻ ቀልቡን፣ ስሜቱን፣ ሁሉ ነገሩን ከውሻ ጋር አስተሳሰረ። ቀልብ ስላችሁ ዛር ማለት ነው። ቀልብና ቆሌ ዛር ነው። ሰው በተለይ በእስልምና እምነት ቀልብ ማለት ልብ ነው ብለው ይተረጉሙታል፣ ግን አይደለም። ያው ዞሮ ጂኒ ወይም አጋንንት የሚባሉት አብረውን ገነት ይገባሉ፣ ይሰግዳሉ፣ ለአላህ ይንበረከካሉ ብለው ካሉ ቀልብን ልብ ቢሉት አይደንቅም። ግን ወደዚህ ስንመጣ የውሻዋን ልብና የልጁን ልብ ከልጅቷ ልብ ጋር ነው ያስተሳሰረው። ስለዚህ ውሻዋ ምንድነው እዛ ቤት ውስጥ ልጁን ወክላ ነው ያለችው። ልጁን ውሻዋን አፈቀረች ማለት ልጁ እዛ ቤት ውስጥ በመንፈስ አለ ማለት ነው፣ በደብተራ መንፈስ። በጣም ከባድ ደግሞ ወንድ ውሻ ነው። አስቡት፣ ከባድ ነው። አንዳንድ ጊዜ አንዳንድ ቤቶች ላይ በተለይ ነጮች ከውሻ ጋር በተገናኘ በጣም ብዙ ችግር አለባቸው። ውሻ የሚገናኙ ሴቶች አሉ፣ ውሻ የሚገናኙ ወንዶች አሉ፣ ግብረ ሰዶማያን፣ በግ እንስሳ የሚገናኙ አሉ። በተለይ ይሄ እስማዚያ የሚባለው መንፈስ ያለ ባለፈውም ነግሬያቸዋለሁ። አሚዛራክ የሚባለው የቅጠላ ቅጠሉ የደብተራው መንፈስ ከዚህ ጋር የተገናኘ ነገር አለው። ሴሰኛና በጣም መጥፎ መንፈስ ነው። እንደገናም ደግሞ አዛዝኤል የሚባለው የሾሽላ መሞቅ ቅንድብ መቀንደብና ኩል መኳልን ያስተማረ መንፈስ ነው። በጻፈ ሄኖክ ምዕራፍ 2 ላይ አለ። ይሄ ሁሉ መንፈስ እንግዲህ ምንዝር ጌጥ ወይም ደግሞ ለሴቶች የእጅ አምባርና የእግር አልቦ ያስተማረ፣ ሴቶችን አመንዝራነትን ያስተማረ መንፈስ፣ ለወንዶች ደግሞ ጦር መምዘዝን፣ ጥይት ጠመንጃ መስራትን ያስተማረ መንፈስ ነው አዛዝኤል። አሁን ጠቋር ተብሎ የሚጠራው ነው። እና ይሄ ጠቋር ወይም በአረብኛ ተኳር ብለው የሚጠሩት መንፈስ በአሁኑ ሰዓት ኮንስፓይሬሲው ላይ ወይም ደግሞ ነጮች ላይ በሴራ ጥንሰሳው ላይ በዘንዶ ይገለጣል፣ በእባብ ይገለጣል፣
በብዙ አይነት ነገር ይገለጣል። በድሮ ጊዜ ዳይኖሰር የሚባሉ ፍጥረታቶች ነበሩ ይባላል። በኖህ ዘመን ስጋ ላይ አርፈው እርኩሳን መናፍስቶች ሰዎች ላይ ያርፉ ነበረ፣ ወይ ሰዎች ላይ አርፈው ጃይንት ያደርጓቸው ነበረ። ቁመተ ረጃጅም ኔፊሊምና ኔኤፊሊም ብዬ ነግሬያቸዋለሁና በውሃ ሙላት ምክንያት እግዚአብሔር ስጋውን ሲያጠፋው መንፈስ በውሃ ስለማይታፈን ወይም አጋንንቶች ውሃ ስለማይገላቸው አየር ላይ ብቻ ተበትነው ቀሩ። ድጋሚ ውሃ ሙላቱ ካለቀ በኋላ ደግሞ እንደገና እንደ አዲስ የኖህ ልጆችና የኖህ ቤተሰብ ደግሞ መባዛት ብዙ ተባዙ ተብሎ መባዛት ሲጀምሩ ደግሞ እንደገና አሁንም የሰው ልጆች ስጋ ላይ አርፈው ደግሞ አሁንም ኃጢአት ማሰራት ጀመሩ። በናምሩድ ዘመን ማለት ነው። ናምሩድ አንድሮሜዳ ምናምን በሚባሉት ዘመናት ላይ የጥንቆላ የኮኮ ቆጠራው የምናምን ስር ማሽቀጠል በጣሽነቱ የተለያዩ ዞዲያክ ምናምን የሚባሉት ነገሮች በጣም ተስፋፍተው ነበረ በኢትዮጵያ ላይ። በጣም ብዙ ችግሮች አሉ። እንዲህ ነው ተብሎ አይገለጥም። ሌላ ነገር ውስጥ መግባት ስለማልፈልግ ነው። ግን እነዚህ ዓለምን አሁን እየመሩ ያሉት የዘንዶውም የእባቡም የዳይኖሰሩም የድራገኑም እምነቶች በሙሉ ማለት ነው በተዘዋዋሪ መንገድ ልጅቷ በታብሌት ታየው ነበረ፣ በቪዲዮ በፊልም ታየው ነበር። እና ምን ፊልም ትወዳለች ልጅቷ? የሆረር ፊልም ትወዳለች። ደም መፋሰስ፣ እዚህ ጋር መቶ ቡጭቅ የሚያደርግ እንትን ይሄ ምን ይባሉት የሞቱ ሰዎች አሉ አይደለም ወይ ጉድ፣ ዞምቢ የሚባሉ ሰዎች በቁም የሞቱ ማለት ነው። የነሱ ፊልም ትወዳለች። የዴዝ ምናምን የሚባሉ ፊልሞች ላይ ያሉትን በቃ እንደዚህ አይነት ነገሮች ነው የምታየው። ደም መፋሰስ፣ መብላት፣ መልከፍ። ስፓይደርማን አሁን በጣም ይመቻታል። ለምን ያው እንደዚህ አይደል የሚለው እንደዚህ ብሎ አይደል የሚያወጣው ከዚህ ላይ በጣም ነው የምታየው በተደጋጋሚ። ሸረሪቷ መታ ስትነድፈው እኔም በተነደፍኩ ብላ ብሉ ታስባለች። የሆነ ደግሞ ኬሚስትሪ የሆኑ ፊልሞች ስታይ በኬሚካል የሆነ ፍጥረት ሲፈጥሩ ይሄን ፍጥረት በሆንኩኝ ብላ ትመኛለች። እና ውስጧ ያለው የደብተራው መንፈስ መጀመሪያ የዛር መንፈስ ነው። በየአመድ የሚል ከሰከሰው ወደ ደብተራ አደገ። የደብተራው ደግሞ ወደ ነጮች መንፈስ እየዘመነ እያደገ ነው የሚመጣው። ስለዚህ የምትመርጣቸው ፊልሞች በራሱ የምታያቸው ፊልሞች በራሱ ተመሳሳይ ናቸው፣ አንድ አይነት ናቸው። እዛም ልጁ እንደዛ ነው። አሁን እኔ ትልቅ ስራ የሰራሁት ከዚህ በኋላ ለ10 ደቂቃ ክልም ነገራችሁ እስከ 27ኛ ደቂቃ ድረስ የሚሄድላችሁ ምንድነው ወደ ውጭ ሀገር ወዳሉት ልጆች ደውዬ ልጁ ማናገር ነው የነበረብኝ። ከዛ ደወልኩ። አቡሽ አልኩት። አቤት አለኝ። ያደረከው ነገር ትክክል አይደለም ስለው አዎ ዘበኛችን እኮ ጥበብ ነው እያለ ስለሚሸውደኝ እኮ ነው፣ ጥበብ መስሎኝ ነው እንደዚህ ይፈጠራል ብዬ መች አሰብኩኝ። አሁን እኮ ስሜን እየጠራ እኮ ነው የጮኸው እኮ ሰይጣኑ። እና አለብኝ ማለት ነው አለ። አዎ አለብህ፣ እህቶችን ብሎ አስደፍረሃል። እህቶችን ብሎ ተገናኝቷቸዋል። እኔ ከኔ በፊት ነው እህቶቼ እንኳን የተበላሹት። እኔ እኮ ቀልዳቸው በውሃ አትክልት ውሃ እያጠጣ ሲቃለዱ ውሃ ሲረጫቸው ምን ሲላቸው እኮ እኔ አልተረዳሁም እንጂ አሁን ነው የገባኝ አለ። እና ብዙ ነገሮች አሉ። እና እንደው በቃ እኔ ፈራሁኝ፣ መተኛት ሁሉ ፈራሁ አለ። የምታየው ፊልም ምንድነው አልኩት። ሆረር አለኝ። እሷም እንደዛ ነው የምታየው። አየህ ያንተን ስሜት ወርሳለች፣ አንድ አይነት ሆናችኋል ስለው ጊዜ እኔ እኮ ስለምወዳት ነው እኮ በጣም ነው ማፈቅራት፣ በጣም ነው የምወዳት። በቃ እኛ ቤት ልትጫወት ስትመጣ ወይ በመንገድ በበራቸው ሳልፍ በጣም ነበር የምወዳት እና እንደው በቃ እሷን ካላየሁኝ አላድርም እና ተኩሬ ከተመለከትኳት አንገቷን ደፍታ ነው ወደ ቤት የምትገባው። ግን በፍቅር መልክ አያት እንደነበረ አለማስታወሷ ገርሞኛል አለ። በቡዳ በልተሃታል እኮ ስለው ጊዜ ቡዳ አለ። አዋ አንተ ቀድመህ እኮ በቡዳ መንፈስ በዝሙትና በቡዳ መንፈስ ስለበላሃት የደብተራው የዝሙት መንፈስ አንተ ላይም ስለገባ ተመኝተሃታል። መቼም እርግጠኛ ነኝ አቅፊያት በተኛው ብላ አስባል ስለው ጊዜ 100% አለኝ። መቼ ነው በግላጭ ማገኛት? እህቶቼን ብላ ከመጣች እንደው ልደፍራት ሁሉ አስቤ ነበር አለ። ልደፍራት ማለት ምንድነው? በቃ ደስ የሚለኝ ነገር አድርጌ ከዛ ትውደደኝ ብዬ ሁሉ አስቤ ነበረ። እና እንደምንም ብላ እዚህ ቤት ከመጣችና ቆሎ ካበላሃት ያንተን የምትሆነው ውሃ ጣጭ ትሆናለች ብሎ የነበረ ያ ዘበኛችን ጠበበኛ ነኝ እኮ ነው የሚለኝ እንጂ እኔ ደብተራ ነኝ እንኳን አይለኝም አለኝ። አዎ ጠባብነታቸውን የሚሸፍኑት ጥበበኛ ነኝ በሚለው ነው። ስለዚህ ያለን አማራጭ ምንድነው? አሁን እዛ ሆነ ውጭ ሀገር ሆነ ንስሐ ግባ፣ ከአንድ ቄስ ጋር አገናኘኝ አልኩት። ከዛ ውጭ ሀገር ነው ያሉት፣ ዲሲ ውስጥ ነው። አንድም በጣም ምስኪን ካህን አሉ፣ ጎበዝ ናቸው በጣም እግዚአብሔር ያክብርልን። አባ ወልደ ሰረቀ ብርሃን፣ አባ ወልደ ብርሃን፣ አባ ወልደ ብርሃን ነው የሚባሉት። እግዚአብሔር ያክብራቸው። እሳቸው ጋር ተገናኘን። ግርማን እንኳን ብዙም ትምህርቱን ባላዳምጠውም አሉ። መምህር ግርማን እኮ ነው እኔ ራሴ ስጠራው ሰውነቴ ውርር አደረገኝ። ይሄ ግርማ ብዬ አጉድዬ ስጠራቸው ራሱ ተጨናነቀ ውስጤ። ለምን
አንደኛ ቢያንስ እንኳን ካህን ናቸው፣ ሽማግሌ ናቸው፣ እድሜያቸው ከፍ ያለ ነው። አንተ ብሎ መጥራት በራሱ መከባበርን መናናቀን ያሳያል። መከባበርን አያሳይም። እና ግርማን እንኳን ያው ትምህርቱን ብዙም አልደግፈውም፣ ግን ጥሩ ነው። ወደ እኔ መጥቶ ልጁ የነገረኝ ነገር ቪዲዮም ያሳይቶኛል። ጥሩ ነው፣ መልካም ነው። በርታ ልጄ፣ ችግር የለውም፣ ምን ያግዝሃለሁ፣ ምን ልርዳህ አሉኝ። በቃ ኃጢአቱን ይናዘዝ፣ ንስሐ ይግባ፣ ቅዱስ ቁርባን ይቀበል አልኳቸው። ጥሩ ነው እንዴ እኔ እኮ ሌላ ነገር ምን ሊለኝ ነው ብዬ ነው። ምን እላለሁ አልኳቸው። ምን አውቃለሁ የግርማ ልጆች ምን እንደ እኔ እኮ በርቀት ነው የማውቃችሁ እንጂ በቅርበት አላውቃችሁም አሉ። እኮ በቅርበት እንተዋወቅ አባ አልኳቸው። በቅርበት በቃ እኔ የምፈልገው ንስሐ ይግባ፣ ቀኑናውን ይጨርስ፣ ቅዱስ ቁርባን ይቀበል፣ ከዛ መንፈሳዊ ሰው ከእርሱ አይውጥ አልኳቸው። አረ ልጁ ፈርቶ በጣም ፈሪ ሆኗል አሉ። እኮ እንግዲህ እሱ ጥበበኛ ነኝ እያለ ያሳሳተው ደብተራ ነው እንደዚህ ያደርገው። አይ እንደው አንዳንድ ጊዜ እሱ ነገር ከቤተ ክርስቲያናችን ነው መቼ ነቅሎ እንደሚወጣ አላውቅም አሉ። የዋህኖት ማለት ነው። ስለዚህ ደብተርናን አይከተሉም፣ ደብተርናን ይቃወማሉ፣ ግን የእኛን ትምህርት ደግሞ ይቃወማሉ። ያ ምንድነው? ተወዛግቦባቸዋል ማለት ነው። እስቲ እንግዲህ ዛሬ ደግሞ ትምህርታችሁን መስማት ይጀምራሉ። እንዲህ ያለ ነገር ካለማ ጥሩን የተመኘህለት አሉኝ። አረ ጓደኛም ካለ አገናኙት፣ አስተዋውቁት አልኳቸው። ራሷ ልጅቷ ትሻለውም እንዲህ አሉኝ። ምን አለውት አልኳቸው። አይ መንፈሱ ከተያዘላት ጤነኛ ከሆነች እኔም እዚህ ከጾምኩ ከጸለይኩ ከሰገድኩኝ የኔ መሆን ትችላለች ወይ እና ልጅቷ አሁንም እወዳታለሁ እያለ ነው። እንደዛ ከሆነ አባትየው ጋር ነው መጀመሪያ መደራደር ያለበት ማውራት ያለበት። ከዛ አባትየው ሲጠየቅ ያልተጠበቀ መልስ ነው የመለሰው። ያ ቁጣው ምናምን የለምና ምንድነው ያለው? ልጄ ከቤት የማትወጣ ልጅ በመሆኗ አጋጣሚ ሆኖ በቡዳውን ባይነጥራው በመስተፋቅሩ መንፈስ አጋጣሚ ሆኖ ድንግልናዋን ከወንድ ጋር ያላፈረሰች ስለሆነች ሕጓን አብሯት ስለሆነ በዚህ ደስተኛ ስለሆንኩኝ የእሷን ፍቃድ ጠይቁ አለ። ልክ እንደ ርብቃ ማለት ነው። በመጽሐፍ ቅዱስ ውስጥ አብርሃም አባታችን ልጁ ይስሐቅ ሚስት እንድትመጣለት ሲጠየቅ ሲልከው አሽከሩን ማለት ነው አገልጋዩን ሲልከው ርብቃ ጋር ሲሄድ ቤተሰቦቿ ምንድን ያሉት? የርብቃ ቤተሰቦች ልጃችሁን ለልጃችን የታወቀው ታላቁ አባታችን የዳሆች አባት አብርሃም ልጁን ለልጃችሁ ብሏልና ይስሐቅ ሊያገባት ይፈልጋል ብሎ ሽምግልና ሲላክ አይ ጥሩ ግን ትጠየቅ ራሷ ፈቃደኛ መሆን አለመሆኗ ተብሎ የዛሬ ስንት ዓመት ገና መጽሐፍ ሳይጀመር ሙሴ ሳይወለድ በፊት ልጅን ማስፈቀድ አለ። ደስ አይልም? ክርስትና ደስ የሚለው እዚህ ጋር ልጅን አስፈቅዶ ደስ ያላትን ትምረጥ ማለት አለ። ደስ ይላል። ለርብቃ ቦታ መስጠታቸው ምን ያህል የተቀደሰችና የተባረከች እናትና አባቷን እንዴት ታገለግል እንደነበረ ማሳያ ነው። አይምሯ ከእናትና አባቷ በላይ እንደነበረ ማሳያ ነው። ብዙ ጊዜ እናትና አባት አስተሳሰባቸው ዕውቀታቸው በልጅ ከተበለጠ አይ ልጄን የሚያውቀው እሱን አስፈቅዱት እኔ የማውቀው ነው እኔ አልተስተማርኩም ይላሉ። ስለዚህ እናትና አባት ምን አሉ? ርብቃ ራሷ ትጠየቃሉ። በዚህ የርብቃ ጭንቅላት በጣም አስተዋይ እንደሆነችና በጣም እንትን የምንድን ይባለው ማስተዋል እንዳላት ታወቀ። እና እዚህ ጋርም ደግሞ ሰውየው ምንድን ያለው? ልጅ ትጠየቃለ። ከዛ ስትጠየቅ ማፈረች ምንድነው? ጭራሽ አሁንም እንደገና እኔን ይፈልገኛል ምናምን ብላ ከዛ ተደዋወልን። ምንድነው እኔ ጋር ደወለችልኝና አረ መምህር እንደዚህ እያሰበ ነው። አዎ ሰምቻለሁ አልኳት። እንዴ ሰምተሃል? አዎ። እና ታዲያ መስተፋቅር አድርጎብኝ ከውሻ ጋር ደግሞ አፋቅሮኝ እንደገና እሱ ሊያገባኝ አለች። አይ አሁን እኮ ውሻዋ ከቤት እንድትወጣ ማድረግ አለብሽ። ውሻ አታስፈልግም ወይ ለውሾች ለሚያሳድጉ ሰዎች ስጪ። በሷ ላይ መንፈስ አለ። መቼም ውጣ በኢየሱስ ስም ተብሎ ውሻ ጸበል አይረጭም። ቢረጭም እንኳን ምናልባት ይውጣ አይታወቅም። ነገ የሚመጣው ችግር ስለማይታወቅ ደብተራው ድጋሚ መጥፎ ነገር ሊያደርግ ይችላል። ውሻዋን ማስወገድ ነው። ግደሏት ሳይሆን አስወግዷት። ለእናንተ ሰላም ሲባል ነው እንጂ ምንም ችግር የለውም ጸበል ረጭቶ መኖር። ግን ህሊናችሁ ጥሩ አይሆንም አልኳቸው። ግን ደግሞ ልጁም ንስሐ ከገባ ከተጠመቀ ከሰገደ ከጸለየ ምን ችግር አለው አልኳት። እኔ እንጃ ህሊና አይፈቅድም ብላኝ ያውም በዛ ነው ያሉት። ማለት ፍላጎቷ ነው። እኔም በቃ ፈቃድሽን እናትና አባትሽ ያንቺን ፍቃድ ከጠየቁ ያንቺ ፍቃድ ነው። አይ እኔ አሁን ዩኒቨርሲቲ መጨረስ ነው የምፈልገው። ዩኒቨርሲቲ ልጨርስ ከዛ በኋላ አዲስ ላይፍ ነው የምጀምረው። ግን ከዚህ ልጅ ጋር ምንም ሪሌሽን ይኖረኛል ቢል አላምነውም አለች። አይ እንደዛማ ከሆነ ትምህርቴን በትክክል አላዳመጥሽም ማለት ነው አልኳት። ነው ምን ስሜት ያልቀበላለኝ አለች። ልክ ናት በእርግጥ በአንድ በኩል
እንግዲህ ባህሪ ለባህሪ ሰው ይለያያል አይደለም እና ስሜቷ ነው ምንም ማድረግ አይቻልም። እንግዲህ እግዚአብሔር በአንድም በሌላ መንገድ ያስተምራል፣ የሰው ልጅ ግን አያስተውልም ነው የሚለው። አባትየውን የለወጠ እናትየውን የቀየረ ልጅቷንም ወደ ፈውስ ያመጣ የእግዚአብሔር መንፈስ በማን በኩል ነው የመጣው? በትንሿ በሰንበት ተማሪዋና አልሰማችሁም ባካችሁ ብላ በኤርፎን እያዳመጠች ትምህርታችንን ቤተክርስቲያን ስትሄድም ስትመጣም የምታዳምጥ ኮንፊደንስ ያላት ልጅ አያችሁ። በራስ መተማመን ምንድነው? በቃ ጠላቷን ስለምታውቀው በማታ በሌሊት ተነሳ ስትሄድ አትፈራም። ጓደኞቿ ግን አይሄዱም። ጠዋት ቤተክርስቲያን ሄድ ብሎ እሷ ጋር ሲሄዱ 1 ሰዓት ወይም 12 ተኩል ላይ ኧረ እሷ ሌሊት ነው የወጣችው ነው የምትባለው። ሰንበት ተማሪዋ ጓደኞቿ አንቺ በሌሊት እንዴት ነው የምትሄጂው? ጅብ ምናምን አያስፈራሽም እንዴ ይሏታል። የምን ጅብ ምን ያርገኛል ነው የምትለው። ለምን በቃ የሆነ የምትተማመኑበት ኃይል ታገኛላችሁ። ቀሽም እንደሆነ ሰይጣን ማንኛውም ነገር ደግሞ በጸሎት ኃይል እንደሚመለስ ትረዳ። ደግሞ መዝሙረ ዳዊት ስትጸልይ ጎበዝ ናት፣ ታምጠረጥረዋለች። በጣም ጎበዝ ናት። በቃ ከየኔታ ማነው ስማቸው ጠፋብኝ። ጎበዝ አንድ አባት አሉ። ከእሳቸው ጋራ ተቀራርባ አንድ ውለታ የዋሉላት እኔም በጣም ደስ ያለኝ ምንድነው መዝሙረ ዳዊትን ከልጅነቷ ጀምሮ ባይምሯ ላይ ያስቀምጠውላታል። እሱ ነው የምትጸልየው። ስትፈልግ ደብተሩ መጽሐፉን ይዛ ስትፈልግ በቃሏ የተወሰነ ምዕራፍ ድረስ ይሄዳል። እስከ ምዕራፍ 40 50 ድረስ በቃሏ ነው የምትለው። ይሄ ምንድነው የሚያሳየው? አይምሯ ተከፍቶላታል። የቅዱስ ዑራኤልን ጸበል ሲጠጣማ ባሰባት። ያማት የእውቀት ኃይሏ እየጨመረ መጣ ማለት ነውና አሁን ልጅቷ እቺ ሰንበት ተማሪው ያመላችሁ እንዲሁ እንጃ ፍቅር ይሁን ፍቅረኝነት ይሁን ወዳጅነት አላቅም፣ ብቻ ከዛ ከስራ መራሩ ሰንበት ተማሪ ጋራ ተቀራርበዋል ማለት ነው። በጣም ክሎዝድ ሆነዋል። አብረው ነው የሚጸልዩት፣ ሲሄዱ ሲመጡ አብረው ነው የሚመላለሱት ምናምን ያው ያስምርላቸው ጥሩ ልጅ አግኝቷል። ተገኝቶ ነው የምትሰግድ ሴት ተገኝታ ነው የምትጸልይ ሴት ተገኝታ ነው። በጣም ትልቅ ዋጋ የሚያስከፍል ሪስክ የሆነ ነገር ውስጥ ገብታ ነው ልጅቷ ይሄን እዚህ ደረጃ የደረሰችውና አሁንም ሰንበት ተማሪ ናት። ማንም ሰው ሊያስወጣት አልቻለም ከሰንበት ቤቱ። ማንም ሰው ደግሞ አያስወጣትም። ምክንያቱም በቤተ ክርስቲያን ውስጥ ምንም ያደረገችው ነገር የለማ። ምንም የተፈጠረ ነገር የለም ማለቴ የመምህር ግርማን ስም አንስታ አታውቅም። ያጠምቁ አባቶች ጋርም ትሄድም አትሄድም አይመለከታቸውም። ቀጥታ ትሄዳለች፣ ታገለግላለች፣ ትመጣለች። አይመለከታቸውም። በራሷ በግል ህይወቷ መናፍቃን አዳራሽ አልሄደች። የምትሄደው ቤተ ክርስቲያን ነው። ምክንያቱም እነ መምህር ግርማ መሆኑ ቀነቀስ ሲሉ የት ነው የሚያገለግሉት? ቤተ ክርስቲያን ውስጥ ነው። እንደው የግል አዳራሽ ቢኖራቸው እንኳን እሺ፣ አያችሁ እንደ መናፍቅ ሊቆጥሯቸው ይችላሉ። እግዚአብሔር ደግሞ እነዚህን አባቶች ባርኮና ቀድሶ በቃ የሚገርም ኃይል ሰጥቷቸው ሲያመጣቸው ከቤተ ክርስቲያን ግቢ አይወጡ። ቤተ ክርስቲያን ውስጥ ነው የሚያገለግሉት። የትኞቹ የሚያጠምቁ የሚፈውሱ አባቶች። ይሄ ትልቅ ነገር ነው። በቅርቡ አቡነ አብርሃም ያደረጉትን አልሰማችሁም? እነ መምህር ግርማ እና ቀሲስ ሄኖክን ሲወነጅሏቸው ሲከሷቸው ምንድን ያሏቸው? እናንተ ናችሁ ችግር ያለባችሁ፣ እነሱ ምንም አላደረጉም፣ እንዲያውም አገልግሎታቸውን እያገለገሉ ነው ብሎ ደብዳቤ የጻፉላቸው። ስለዚህ ፈስ ያለበት ዝም ላይ አይችልም። የፈውስ ፕሮግራም በሚዘጋጅበት ጊዜ ላይ የደብተራ መንፈስ ስለሚነሳ ያው እነማን እንደሚቃወሙ የታወቀ ነው። ብቻ ዞሮ እግዚአብሔር ስሙ የተመሰገነ ይሁን። ይሄን ቤተሰብ የማረከ ልጅት ወይ ሚጣ ከቡቺ ተገላገላለች። ቡቺ አሁን የለችም፣ ነፃ ናት። ሌላ ልጅ ውለዱልኝ እያለች ነው። እናት ግን ያው እድሜዋ ሄዶባታል፣ አርጣለች ማለት ነው። እድሜዋ 45 አልፏል የእናት እድሜ። ግን አንቺ ካልወለድሽ አሁን ቤት ውስጥ የሚጮህ የሚንጫጫ ልጅ አናገኝም፣ ቶሎ አግቢና ውለጂ እያልኩሽ ነው። የራሴ እድሜሽም ጥሩ ነው ያለው፣ ኮሌጅም እየተማርሽ ጓደኛ ያዢ፣ ምንም ችግር የለውም። እናትና አባትሽን ቶሎ ብለሽ፣ ሴት ልጅ ለእናትና ለአባቷ ቶሎ ትደርሳለች። የልጅ ልጅ በማሳየት ወንድ ነው ትንሽ 30 ዓመት ምናምን እስኪሞላው ድረስ የሚጠበቀው በአዲስ አበባ። በገጠሩ እንኳን 20 ዓመት ከሞላውም ይወልዳል። ዞሮ ብቻ እግዚአብሔር የተመሰገነ ይሁን። በጣም ደስ ብሎኛል። መዝሙረ ዳዊት ያመጣው ውጤት ይሄን ይመስላል። መዝሙረ ዳዊት እየጸለየች እማ ፍቅር እመቤታችን በጣም ትወዳታለች። ሊቀ መላእክት ቅዱስ ሚካኤልን ትወዳለች። ቢያንስ 1 3 4 ታቦት በጣም ነው የምታከብረው ልጅቷ። ሻማ ታበራለች፣ ትጸልያለች። በቃ ይሄ ነው ትልቁ ነገር። እኔ እዛ ቤት ውስጥ ያለኝ አስተዋጽኦ ማስተማርና መስመር ማስያዝ መምከር ብቻ ነው እንጂ ሚጣ ትልቅ ስራ ሰርታለች ማለት ነው። እግዚአብሔር ይመስገን። እናንተም ቀጥሉበት። ይሄን የመሰለ ትምህርት በውሻ ምክንያት ተምረን እውቀት ካገኘንበት ውሻ
እንደዋዛ የሚታለፍ አይደለም ማለት ነው። ደብተራዎች በውሻ ላይ ይደግማሉ። የውሻ ስጋ ፈትፍተው ያበላሉ። መስተፋቅር የዝሙት መንፈስ ሲሆን የውሻ ሀፍረተ ስጋ ወይም ደግሞ የውሻ ብልት እንደ ዱለት ቀጥቅጠው የሚያበሉ የዝንጀሮን ብልት የሚያበሉ አሉ። የአይጥም ስጋ የሚያበሉ አሉ። እንደየ ድግምታቸው ይለያያል። ግን የባሰ የሚሆነው ግን መጥፎነቱ እንስሳው አብሯችሁ የሚኖር ከሆነ ነው። የተደገመበት እንስሳ ከተማ ውስጥ በተለይ አዲስ አበባ ኢትዮጵያ ውስጥ ውሻ ማሳደግ ከባድ ነው። ከባድ የሚያደርገው ምንድነው? ለእንስሳ ያን ያክል እንትን የለንም፣ ቦታም የለንም፣ ፍቅርም የለንም። ግን ደግሞ በድግምቱ መንገድ ሲኬድ ደግሞ ከእርግብ ከዋኖስ ጀምሮ ከወፍ ጀምሮ እስከ እንስሳ እስከ በሬው ድረስ የቤት እንስሳቶች የሚባሉት ማለት ነው አጠቃላይ ይሰራባቸዋል ድግምት። ጉንዳን ሁሉ ሳይቀር በረሮ ሁሉ ሳይቀር እንደ አንደርቢ ተደርጎ ይላካል። ወፍ ወደ ሰው እርሻ በግሪሳ መልክ ይላካል። ግሪሳ ማለት ግር ብሎ የሚመጡ ወፎች ማለት ነው። በአንድ ጊዜ መጥተው ማሳውን ይበሉታል። ፌንጣም አንበጣም ይላካል። ቅማልም ቁንጫም ምንም በድግምት መልክ ይላካል። አንደርቢ ይባላል። ይሄ ሰላቢ መንፈስም ይባላል። ይሄንን ደግሞ ስንናገር ሰምተው የማያውቁ ትምህርት ሰምተው የማያውቁ እንደው ቤት ውስጥም በንጽህናችን ምክንያት ቁንጫም ከመጣ መንፈስ ነው ልትሉ ነው ይላሉ። አላልንም። እኛ የምንለው ምንድነው? እናንተ ነፍሳችሁ የምታውቀው ነገር አለ እናንተ ውስጥ። ይሄ ነገር ለምንድን ነው ከኛ ቤት የማይጠፋው? ለምንድን ነው የቤቱ ጠረን የሚቀየረው? ለምንድን ነው ይሄ ነገር እንደዚህ ሆነው? ምክንያቱ ምንድን ነው ብላችሁ ቼክ አድርጉ። እንጀራውን ትቶ መሶቡን የሚበላ ከመጣ ምን ትሉታላችሁ? መሶቡ ተቀዷል፣ እንጀራው ግን አይነካም። አንዳንድ ጊዜ ምልክቶች አሉ። ፓንት ሲቀደድ እዚህ ብብት አካባቢ ካናት ያለ ተቀዶ ሲወሰድ አንገት ላይ የሆነ ቦታ ላይ ምናምን ካልሲ አንድ እግር ካልሲ ሲጠፋ በር ላይ ያስቀመጣችሁት እግራችሁ የታጠባችሁበት ሳሙና አሁን አይታችሁት አሁን ሲጠፋ ከተሰጣ ልብስ ላይ መካከል አንድ ልብስ ሲጎድል የጡት ማሳዣ ሲሰረቅ እንደዚህ በስጦታ መልክ ስካርፕም ምንም ጡት ማሳዣም ካናት ያለም ተሰጥቷችሁ መጥቶ ከዛ በኋላ ያ ስጦታ ከመጣበት ጊዜ ጀምሮ ምን እንደተፈጠረ ምንም የማታውቁ ከሆነ እንግዲህ ተይዛችኋል፣ ተበልታችኋል ማለት ነው። ስጦታዎች ሁሉ ድግምት የለባቸውም፣ ግን ድግምቶች በስጦታዎቹ ይመጣሉ። ይሄንን ነው እያልን ያለ ነው። ውሻዋ እዛ ቤት ውስጥ ከገባችበት ጊዜ ጀምሮ ግቢው ሙሉ በሙሉ በልጅቷና በውሻዋ ቁጥጥር ውስጥ ነበረ። አሁን ግን በተቻላቸው መጠን ሁሉም ሰላማዊ ሆነው መኖር የሚችሉበትን መንገድ አግኝተዋል። ለመጀመሪያ ጊዜ ባልና ሚስት ቅዱስ ቁርባን የሚቀበሉት የሚቀጥለው ሳምንት ላይ ነው ማለት ነው። የሚቀጥለው ሳምንት እግዚአብሔር ስሙ የተመሰገነ ይሁን። በዛው እነሱ በፈለጉት መንገድ ይቀበላሉ። ያው እኔ ግን ገጠመኙን ከወዲሁ አቅርቤዋለሁ ማለት ነው። የአምላካችን የጌታችን የመድኃኒታችን የኢየሱስ ክርስቶስ ስሙ የተመሰገነ ይሁን። አሜን። ሰላሙ ነው። አቤቱ እንደ ጸሎታችን ብዛት ሳይሆን እንደ ቸርነትህ ስለሰማህን እናመሰግንሃለን።